ምጥ ማለት እንችላለን እና አሁን ወደ ውልደት ሊሻገር ነው። በተፈጥሮ መውለድ ነው አለበዛ ደግሞ በሕክምና እርዳታ መውለድ ነው የሚሆነው። እውነት ምክክር ኮሚሽኑ በዚህ 4 ዓመት ውስጥ ገለልተኛ ሆኖ የህዝቡን ትክክለኛ አጀንዳ በመሰብሰብ ታማኝነቱን የሚያረጋግጥ ሂደት ሄዷል ወይ? እነኚህን ሁሉ ጥያቄዎች እንግዲህ አንድ ላይ አዳምሮ ከታች ጀምሮ ወደ ላይ የማምጣቱ ሂደት በጣም አድካሚ እና በጣም ፈታኝ ነበር። ለመግባባት አይደል ይሄንን ትልቅ መድረክ ያዘጋጀ ነው። የኔ ብቻ ይሰማ ብለን ከሄድን የኔን ብቻ ተናግሬ በቃ የኔን ብቻ አስፈጽም እሄዳለሁ። ሁሉም አሸናፊ ሆኖ መውጣት ማለት ነው። ታዲያ ሁሉም አሸናፊ ሆነው ከወጡ ለምንድን ነው ያልተሳካላቸው? አሁን የትጥቅ ትግል ላይ ያሉ ይሄን የሰላም አማራጭ፣ ይሄን የምክክር አማራጭ፣ ይሄንን የጠረጴዛ ዙሪያ ውይይት ያልፈለጉ አሉ። እኔና አንቺ ያላግባባንን መሰረታዊ የሆነ ምክንያት እስቲ ዳያሎግ ወይ ምክክር እናድርግበት ብለን ስንል የመጀመሪያው የማሸነፍ ሂደት ነው። እኔ ብቻ አይደለም የታመምኩት ለካሱም ታሟል የሚል ሀሳብ እንዲጋባባቸው ያደርጋል። ይሄ ሁሉ ሊሆን የሚችለው ሰላም ሲፈጠር ነው። እኛ እያልን ያለነው ሰላም ፈጠሩ ነው። አምኖ በዚህ ሂደት ውስጥ ሀሳቡን እንዳይገልጽ ችግሩን በጠረጴዛ ዙሪያ እንዳይመካከር እንደዛ አይደለም። ይህ ስለ ሀገርሽ የምትወያይበት ነው። የኔን ቁስል ያንቺን ቁስል እንዲሰማሽ የምናደርግበት ነው። ከጉባኤው ማግስት ኢትዮጵያ ምን አይነት ምዕራፍ ላይ ትገኛለች ብለው ያስባሉ? ተስፋ አደረብኝ በሀገሬ ላይ በተሻለ ሁኔታ። ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። ኢትዮጵያ እየመከረች ነው። ለሰላም በሰላም ምክክር እያደረገች ትገኛለች። ይህ ምክክር እንግዲህ በኢትዮጵያ ብሔራዊ ምክክር ኮሚሽን የ4 ዓመት ጉዞ ነበረው። ይህ ጉዞ በአብዛኛው የተሳካ ነገሮችን አድርጎ አሁን ደግሞ በሐምሌ 8 የተቆረጠለት ቀን ታሪካዊ ቀን ሆኖ ጉባኤው ሊካሄድ ሆኗል። በዚህና ባለፉት ጊዜያት የተሰሩ ስራዎችን በተመለከተ ጉባኤ ውስጥ ደግሞ ምን ይጠበቅበታል፣ ለኢትዮጵያ ሀገረ መንግስት ግንባታ ያለውን አስተዋጽኦ የተመለከቱ ሀሳቦችን እያነሳን ቆይታ እናደርጋለን። ከኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጋር ነው ቆይታ የምናደርገው። ቅድስት ዘውዱ አብሬያችኋለሁ። ስለ አብሮነታችሁ ከወዲሁ እናመሰግናለን። መልካም ቆይታ። ፕሮፌሰር ፈቃደኛ ሆነው እዚሁ በቢሮው ስለጋበዙን እጅግ በጣም አድርገን እናመሰግናለን። ቅድስት እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ትልቅ ስራ ላይ ከርማችኋል። እንግዲህ የ4 ዓመት ጉዞ ቀላል አይደለም፣ ምጥ ማለት እንችላለን እና ይህን የማዋለድ ሂደቱ ደግሞ ለሐምሌ 8 ተቆርጧል። ይህ ቀን ትልቅ ይመስለኛል። በጣም በርካታ ስራ ተሰርቷል። አጀንዳ የማሰባሰቡ እንደዚሁም ደግሞ ተወካዮችን የመምረጥ ሂደቱ እጅግ በጣም ብዙ ነበረ። እንግዲህ ደግሞ ይህንን ሀሳብ አልቀበልም ያሉትን ሁሉ አሳምነው እስከ ማምጣት ወደ ጠረጴዛ ዙሪያ እንዲመጡ ከማድረግ አንጻር ነውና ይሄ እንግዲህ የምጥ ሂደት አሁን ወደ ውልደት ሊሻገር ነው። ሐምሌ 8 ተቆርጦለታል። እንደ አንድ ታሪካዊ ኃላፊነት እንደተሸከመ ሰው እንደ አንድ ኢትዮጵያዊ ዜጋ በአጠቃላይ ይህ ቀን ምን ስሜት ፈጠረቦት? አዎ ቅድስት፣ እንግዲህ ከእርግዝናና ከምጥ ጋር አያይዘሽዋል። እንግዲህ እንደ ሐኪምነቴ ደግሞ እርግዝና መጨረሻው በተፈጥሮ መውለድ ነው አለበዛ ደግሞ በሕክምና እርዳታ መውለድ ነው የሚሆነው። ሕክምና እርዳታ በመሳሪያ ወይም ደግሞ በኦፕራሲዮን መውለድ ማለት ነው። ይሄ የተፈጥሮውን ሂደት ሄዶ ወደ መወለድ የደረሰ ፕሮግራም ነው ብዬ አምናለሁ። እንዳልሽው 4 ዓመት ትንሽ ጊዜም ነው ረጅም ጊዜም ነው። እኛ ይሄ ኃላፊነት የተሰጠን በአዋጅ ለ3 ዓመት ነበር እና ታስቦ የነበረው በመጀመሪያው ዓመት አስፈላጊውን ዝግጅት እንጨርሳለን፣ በሁለተኛው ዓመት ደግሞ ስራችን እንሰራለን፣ በሶስተኛው ዓመት ትግበራውንና ክትትሉን አጠናቀን እንወጣለን ነበር። ለካ ዳያሎግ ወይም ምክክር ማለት እንደዚህ አይደለም። ለምን ብትይኝ መጀመሪያውኑ አዋጁ ሁሉን አካታችና አሳታፊ የሆነ ምክክር አድርጎ ነው የሚለው። ሁሉን አካታች ማለት ደግሞ ይሄ 120 የሚባል 130 የሚባለውን ሚሊዮን ህዝባችን 1.12 ሚሊዮን ስኩዌር ኪሎ ሜትር የሆነው ሰፊውን ሀገራችንን የሚያካትት ነው። ሁሉንም ህዝቦች፣ ብሔረሰቦች፣ ሁሉንም ብሔሮች፣ ሁሉንም ሃይማኖቶች እኛ በቅርቡ ያወቅናቸውንም እኔ ቢያንስ ሃይማኖቶችን ጨምሮ እና ሴቶች፣ የአካል ጉዳተኞች፣ ተፈናቃዮች፣ አርብቶ አደሮች፣ አርሶ አደሮች ሳይል ሁሉንም ለካ ማካተት ነው። ይሄ እንደተባለው እንደዚህ አይነት ስራ እንስራ ከተባለ
አጀንዳዎቻችን ከታች ካሉት የማህበረሰብ ክፍሎቻችን አምጥተን ያ በደንብ ተነፍቶ ተበጥሮ ከዛ ውስጥ ተመርጠው እነኚህን 120 እና 130 ሚሊዮን ህዝቦች የሚወክሉ ህዝቦች ተመርጠው ዳያሎግ ወይም ምክክር አድርገው ወደ መግባባት ይድረሱ የሚለው ሂደት እንደታሰበው ቀላል አልነበረም። ስለዚህ ስለ ምጥ ስላነሳሽ ነው እና የሰው ልጅ የሴት ልጅ የእርግዝና ዘመን እንግዲህ በ9 ወር ውስጥ ዙሪያ ያለ ነው። አንዳንድ ጊዜ ተፈጥሯዊ ሲሆን ያው 9 ወሩን ጠብቆ ይሄዳል። አንዳንድ ጊዜ ግን ሲያስፈልግ በ7 ወርም በ8 ወርም በሕክምና እርዳታም የሚወለድበት ጊዜ አለ። የሕክምና እርዳታ ሲባል በሕክምና መሳሪያ አለበዛም ደግሞ በኦፕራሲዮን ይወለዳል። እንግዲህ እነኚህ የኛ ሂደት ተፈጥሯዊውን ሂደት ተከትሎ እዚህ ይህንን 4 ዓመት ጨርሶ እዚህ ላይ የደረሰ ነው ብዬ አምናለሁ። ይህን የምለው ለመነሻ ያለ ምክንያት አይደለም። አንዳንዶች ይህን ያህል ጊዜ ፈጀበት አጀንዳ በመሰብሰብ ትልቅ ነገር ነው። ምክንያቱም አጀንዳ የሚሰበሰበው እታች ካሉት አርብቶ አደሮቻችን ነው። ከአርብቶ አደሯ ሴት ነው። ከአርሶ አደሯ ሴት ነው። ከወንዱም ከሴቱም ነው። እታች ካሉት አንጥረኞች፣ አሳጥማጆች ነው። እታች ካሉት የመንግስትና የመንግስት ያልሆኑ ሰራተኞች ነው፣ ነጋዴዎች ነው፣ የተለያዩ ማህበረሰብ ክፍሎችን ነው እና ሁሉንም ከ1300 በላይ የሚሆኑ ወረዳዎችን ነው ትኩረት የሚሰጠው እንጂ እንደ ሌሎች ሀገሮች እንደተደረገው በተወሰኑ አጀንዳዎች ላይ የተወሰኑ ልሂቃንና የማህበረሰብ ክፍሎችን አሰባስቦ ቢሆን ኖሮ በጥቂት ወራት እንደ ኬንያ፣ በጥቂት ጊዜያት እንደ ቱኒዚያ ማለቅ ይችል ነበር። ወይም ደግሞ ጥቂት ጊዜያት እንደ ፖላንድ ወይም እንደ ተለያዩ ሀገሮች፣ ምክንያቱም በተወሰኑ አጀንዳዎች ላይ ነው። ይሄ ግን ከታች የሚመጣ ሁላችንን የሚያሳትፍ ሂደት ነው። ስለዚህ 4 ዓመት ሲያንስበት ነው እንጂ አይበዛበትም። ለእኛ ለኮሚሽነሮቹ ግን ይሄ 4 ዓመት በጣም ረጅም ነው። ምክንያቱም ሂደቱ አድካሚ ነው። ስለዚህ በዚህ ረጅም ሂደት አድካሚ ሂደት ውስጥ በዚህ ሂደት ውስጥ ደግሞ ኢትዮጵያውያን ሲመክሩ ነው የከረሙት። የወረዳ ህዝቦች፣ የወረዳ ሴቶች ሲሰባሰቡ እኮ መጀመሪያ ከባቢያዊና ሀገራዊ ያለው ፋይዳ ያለው አጀንዳ ሲሰበስቡ ተነጋግረው ነው። ዝም ብለው ከሰማይ የወረዱላቸው አይደሉም። ምንድን ነው እኛ የቆላ ሴቶች ችግራችን በኢትዮጵያዊነታችን በክልላዊነታችን ምንድን ነው እጅግ የማያግባቡ ልጆቻችን ወደ ግጭት የላኳቸው ምክንያቶች ምንድን ናቸው? ግጭቶቹ እንደውም ጭራሽ አድገው ወደ ጦርነት ያስገቧቸው ምክንያቶች ምንድን ናቸው? በዚያ ጦርነት በእነኛ ግጭቶችና በእነኛ ጦርነቶች የመጀመሪያው ተጎጂዎች እኛ ሴቶች ነን። ምንድን ነው በሴትነት ሲባል ሴት የቤቱ ዋናዋ ካስማዋ ነች። ኮተቷ ብዙ ነው። ሴት አንዲት አርብቶ አደር ሴት ብትወስጃት ከጀርባዋ ልጆች አሉ፣ ከጀርባዋ አረጋውያን ወላጆቹ አሉ፣ ከጀርባዋ ከብቶቹ አሉ፣ ከጀርባዋ ትልቅ ቤተሰብ አለ። ስለዚህ ግጭትና ጦርነት በሚነሳበት ጊዜ መጀመሪያዋ ተጠቂው እሷ ነች። ልጆቿማ ዱር ገብተዋል። ምናልባት ባሏም ካላሽኒኮፉን ወይ መሳሪያውን ይዞ ዱር ገብቷል። እሷ ቤቷን ነቅላ ልሂድም ብትል ርቃ አትሄድም። ምክንያቱም ከጀርባዋ ያለው ኮተት ብዙ ነው። ስለዚህ የመጀመሪያዋ ማለት ነው የግጭትና የጦርነት ሰለባ ሴት ነች፣ እናት ነች። ያ ሁሉ ሆኖ ደግሞ እንደገና ቀጥታ ጦርነት ውስጥ እንድትገባ ከተደረገ የምትደፈረው እሷና ሴት ልጇ ናቸው፣ ቤተሰቧ ነው። የሚሞቱት በቀላሉ ሮጠው የማያመልጡት አረጋውያን ከጀርባ ያሉት ወላጆቿ ናቸው። የሚወድመው ንብረቷ ነው። ስለዚህ በተፈናቃይ ካምፕ ውስጥ ብትሄጂ አብዛኛዋ እሷ ነች የምትሆነው። ያ ሁሉ ሆኖ ደግሞ ወደ ጦር ሜዳ የገቡት ውስጥ ደግሞ ሟቾቹ ደግሞ የእሷ አባል እና ልጆቿ ናቸው። ስለዚህ የዚህ ሁሉ መከራ ሰለባ የምትሆነው ሴት ነች። ስለዚህ ሴቶች ከወረዳ ጀምረው ይሰባሰቡና ችግሮቻቸውን ይወያያሉ፣ ይመካከራሉ። ምንድን ነው ጥያቄዎቻቸው? ጥያቄዎቻቸው የሴቶች ብዙ ናቸው። አንደኛ በሴትነታቸው ብቻ የሚያነሷቸው ጥያቄዎች፣ አጀንዳዎች ይኖሯቸዋል። አንድ ሁለተኛ ደግሞ ቅድም ካልኩሽ ጋር በተያያዘ የሀገር ሰላምን በተመለከተ
ብዙ ጥያቄዎችን ሊያነሱ ይችላሉ። ስለዚህ እነኝህን ሁሉ ጥያቄዎች እንግዲህ አንድ ላይ አዳምሮ ከታች ጀምሮ ወደ ላይ የማምጣቱ ሂደት በጣም አድካሚ እና በጣም ፈታኝ ነበር። ስለዚህ እንግዲህ ይህ ሁሉ ሂደት ተሄዶ ከ1200 አሁን ወደ 40 ገደማ ወረዳዎች አጀንዳ ተሰብስበው ሴቷም ወኪሏን መርጣ አርብቶ አደሩ አርሶ አደሩም ሌሎችም የማህበረሰብ ክፍሎች ከወረዳ ጀምሮ ከክልል እንዲያም ሲል ከፌዴራል እንዲያም ከዚያ ሲያልፍም ደግሞ ከኢትዮጵያ ውጭ የሚመጡ ኢትዮጵያውያን በተለምዶ ዲያስፖራ የሚባሉትን ጨምሮ ወደ ሀገራዊ ምክክር ጉባኤ እንዲመጡ ማድረስ እንዳልሽው በተፈጥሯዊ ሂደት ወደ ማዋለድ መቃረብ ማለት ነው። ይሄ እንግዲህ አንዱን ትልቁን ሂደት አጋምሰን እዚህ በመድረሳችን እኔ ፈጣሪን በጣም አመሰግናለሁ። ምክንያቱም ቀላል ሂደት አይደለም። መጀመሪያ ስንገባ እንደዚህ የተወሳሰበ እኔ ቢያንስ አልመሰለኝም። ቢያንስ ከእድሜ ላይ 3 ዓመት እንደው ከጡረታ እድሜ ላይ ለሀገር ተጨማሪ ከነበረኝ መንግስታዊ አገልግሎት ወይም ህዝባዊ አገልግሎት ውጭ 3 ዓመት ልጨምር ብዬ ነበር የገባሁትና እንዳስተዋልሽው አሁን 4 ዓመት ከ4 ወር ገደማ ወይም ከ5 ወር ገደማ ደርሻለሁና ይሄ ቀላል ሂደት አልነበረም። ስለዚህ ደስተኛ ነኝ። ነገር ግን ደግሞ ትልቁ ስራ ህዝቦች 4000 የሚሆኑ ህዝቦች ከመላው ኢትዮጵያና ከተለያዩ ቦታዎች የመጡ ህዝቦቻችን በጋራ ሆነው ከስሜታዊነት በተወሰነ ደረጃ 100% ይጸዳልን ባልል ከተወሰነ ደረጃ ከስሜታዊነት በጸዳ መልኩ ምክንያታዊ ሆነው ተከባብረው ተነጋግረውና ተደማምጠው በብዙ ነገሮች ላይ መግባባት የሚደርሱበት ሂደት ስለሆነ እዚያ ለመድረሴ በጣም እግዚአብሔርን አመሰግናለሁ። ሰፋ ወዳሉት ሀሳቦች ከመመለሳችን በፊት በህብረተሰቡ ዘንድ ያለ አመኔታ ከመገንባት አንጻር በተለይም ምክክር ኮሚሽኑ ገለልተኛ ሆኖ ከመስራት አንጻር ያው ብዙ ነገሮችን ስንል ነበር። እኛም እንደ ሚዲያ ስንጠይቅ ነበር፣ ስንሰማም ነበር። እውነት ምክክር ኮሚሽኑ በዚህ 4 ዓመት ውስጥ ገለልተኛ ሆኖ የህዝቡን ትክክለኛ አጀንዳ በመሰብሰብ ትክክለኛ አካላትን በመወከል የተወከሉ አካላትን ከማምጣት አንጻር ታማኒነቱን የሚያረጋግጥ ሂደት ሄዷል ወይ? በዛ ረገድ የተገመገመ ግምገማ ምን ይመስላል? እንግዲህ ሰዎች ነን ሲባል ሰው ፍጹም አይደለም። እንግዲህ በእምነቴ ፍጹም ሊሆን የሚችለው ፍጹምነትን የፈጠረው አምላክ ነው እና ነገር ግን ያ ማለት ግን የመቋቋሚያ አዋጃችን 1265 ዝባር 2014 ስራዎችን ቆጥሮ ሰጥቶናል። ይህን ስሩ ብሎ ስራዎችን ሰጥቶናል። ስለዚህ የምንመራው በመቋቋሚያ አዋጃችን ነው። በዛ አዋጅ መሰረት አንደኛ አካታች እንድንሆን፣ አሳታፊ እንድንሆን፣ ስራውን ነፃና ገለልተኛ ሆነን ያለምንም ጣልቃ ገብነት ስራችንን በትክክል እንድንሰራ ነው። ያለምንም ጣልቃ ገብነት ነፃና ገለልተኛ ሆኖ ለመስራት የራሱ የሆነ ፈተና አለው። መጀመሪያ ስራ ስንጀምር እዚህ አዳራሻችን ስንሰበሰብ የብዙ ሀገሮች ምክክሮች ተሳካላቸው ወይስ ሳይሳካላቸው ቀረ? የትኞቹ ተሳካላቸው፣ የትኞቹ ውጤታማ ሆኑ ብለን ይህንን ስራ ስናይ ለማየት ስንሞክር ያልተሳካላቸው አሉ፣ የተሳካላቸው ጥቂቶች አሉ፣ ብዙዎች ያልተሳካላቸው። ለምንድን ነው ብዙዎች ያልተሳካላቸው? ዳያሎግ እኮ ምክክር ማለት ሁሉም አሸናፊ ሆኖ መውጣት ማለት ነው። ሁሉም አሸናፊ ሆኖ መውጣት ማለት ነው። ታዲያ ሁሉም አሸናፊ ሆነው ከወጡ ለምንድን ነው ያልተሳካላቸው? ምክንያቱም ሌሎች የግጭት መፍቻ መንገዶች አካሄዳቸው አንዱን አሸናፊ ሌላኛውን ተሸናፊ የሚያደርጉ ነው። ለምሳሌ ድርድር ተቻቻሉ ነው። አንተ ትንሽ ትወስዳለህ፣ አንቺም ትንሽ ትወስጃለሽ፣ ግን ትንሽ አንደኛው የተጎዳ ሊኖር ይችላል። በዛ ሂደት ውስጥ ክርክር አንዱን አሸናፊ ያደርጋል፣ ማስረጃውን ይሰበስባል፣ ጥረቱ ለማሸነፍ ነው። ዳያሎግ ወይም ምክክር ማለት ግን እኔና አንቺ ያልተግባባንበት አንድ ጉዳይ አለ። አንቺ መሳሪያ አለሽ፣ እኔም መሳሪያ አለኝ እና በዛ ስንፈታተሽ ከርመናል።
የዛ ውጤት አንቺን ማጥፋት ወይ እኔን ማጥፋት ነው የሚሆነው። ስለዚህ እኔን ስታጠፊ አንቺ ታሸንፊያለሽ። ምናልባት የኔ ተከታዮች ደግሞ አንድ ቀን የአንቺን ተከታዮች ደግሞ መጥተው ማጥፋታቸው አይቀርም። ስለዚህ ሁልጊዜ ውደት ውስጥ ነው አሸናፊና ተሸናፊ። ይህንን በሂደት አይተነዋል። በዳያሎግ ወይም በምክክር ሂደት ግን እኔና አንቺ ያላግባባንን መሰረታዊ የሆነ ምክንያት ምን እናደርጋለን? ወደ ሰላም እናመጣውና እስቲ ዳያሎግ ወይም ምክክር እናድርግበት ብለን ስንል የመጀመሪያው የማሸነፍ ሂደት ነው። የማሸነፍ ሂደቱ ምንድን ነው? ስምምነታችን። አንቺም ሰላም ትፈልጋለሽ፣ እኔም እፈልጋለሁ። ስለዚህ በቃ እንነጋገር በዚህ ላይ። ስለዚህ ይሄ መጀመሪያው ወደ ሰላም የመምጣታችን ሂደት አንደኛው ነው። ሁለተኛው ወደ ሰላም ስንመጣ ደግሞ የምናደርጋለን? አንቺም መሳሪያሽን እዛ ጋር ታስቀምጫለሽ። ምን ያደርግልኛል መሳሪያ? ለሰላም ነው። ከፕሮፌሰሩ ጋር ልነጋገር ነው የሚሄደው፣ ልመካከር ነው የሚሄደው። ስለዚህ መሳሪያ ምን ያደርግልኛል? አንቺ መሳሪያሽን አስቀምጠሽ ስትመጪ እኔ መሳሪያ ይዤ አልመጣም። ምክንያቱም እሱ ሰላም ሂደት አይደለም። ስለዚህ ምን አደርጋለሁ? እኔ መሳሪያን አስቀምጬ እመጣለሁ። ይሄ ሁለተኛው ሂደት ነው። ሶስተኛው ሂደት እኔና አንቺ በዛ ርዕስ ላይ ስንመካከር ከምናደርገው ነገር ምንድን ነው? እኔም አንቺን መተን ዝም ብለን ቁጭ ብለን በዚህ ነገር እኮ ነበር ያልተግባባ ነው ብለን አይደለም እንጀምረው። እኔና አንቺን በትክክል የሚያመካክር ደግሞ መሀላችን አንዲት ሴት ወይም አንድ ወንድ ይኖራል። ለአንቺም ያላደላ ለእኔም ያላደላ፣ ወደ አንቺም ስሜቷ የማይሄድ ወደ እኔም ስሜቷ የማይሄድ። ስለዚህ ምን ማለት ነው? ለሁለታችንም እኩል የሆነች ኢምፓርሻል ወይም ገለልተኛና ያለምንም መድሎ የምታመካክረን ደግሞ መሀላችን አመካካሪ የምንላት ሴት አለች። ብዙ ጊዜ በወንድ ስለሚጠቀስ ነው ይህን የምለው። ስለዚህ ይሄ በጣም ወሳኙ ሂደት የመጀመሪያው ሂደት ነው። ስለዚህ ትልልቅ 3 ሂደቶች ሄደናል ማለት ነው። አንቺም ለሰላም መተሻል፣ መሳሪያሽን አስቀምጠሻል፣ እኔም አስቀምጫለሁ። ቁጭ ብለናል። ያላግባባን መሰረታዊ ምክንያቶችን ነቅሰን አውጥተናል። እሱን ይዘን መጥተናል። እንደዛ ነው የሚያደርጉት የኢትዮጵያ ሕዝቦች በተወካዮቻቸው አማካኝነት። ስለዚህ እነኚህ የተመረጡ አጀንዳዎቻቸውን ይዘው ይመጡና እሺ እንግዲህ እነኚህ ናቸው አጀንዳዎቻችን። ለምሳሌ ስለ መልካም አስተዳደር ሊሆን ይችላል። እዚህ ሀገር ስልችት ብሎናል የመልካም አስተዳደር እጦት ወይም አናሳነት። ስለዚህ ያ መልካም አስተዳደር በአጀንዳ መልክ ሁሉም 15ቱም የሀገራችን ተቋማት 15 የምለው ምንድን ነው? 12 ክልሎች አሉ። 13ኛው ከውጭ የሚመጡ ሊሆኑ ይችላሉ። 14ኛው እና 15ኛው ሁለቱ ከተማ መስተዳድሮቻችን ሊሆኑ ይችላሉ። ስለዚህ ዞሮ ዞሮ ብቻ እነኚህ ሁሉ የመንግስታዊ ተቋማትን ጨምሮ ፌዴራል ማለት ነው። ስለዚህ እነኚህ ሁሉ ያመጧቸው አጀንዳ ውስጥ ስለ ሙስና ካለ ለምሳሌ ሙስና ትልቁ ወደ ግጭት የሚወስደን ወደ ተስፋ መቁረጥ የሚወስደን ምናልባትም እርስ በርሳችን እንድንባላ ያደረገን እሱ ከሆነ እዚህ ጋር እናመጣዋለን። ስለዚህ በአመካካሪያችን አማካኝነት እኔና አንቺ በትክክል ከስሜታዊነት እንደው ቅድም እንዳልኩት በቀነሰ መልኩ ላይጸዳ ይችላልና በዛ መልኩ እኔና አንቺ ውይይትና ምክክር እንጀምራለን ማለት ነው። ስለዚህ እኛ ስንቋቋም አንዱ ያቋቋመን መርህ ምንድን ነው? ነፃና ገለልተኛ ሆናችሁ ስሩ ነው። ስለዚህ ነው መጀመሪያ ስንጠይቅ ራሳችንን እነኚህ ብዙ ሀገር የምክክር ሂደቶች ለምሳሌ አንዳንዶቹ ጋር ተሳካላቸው፣ ሌሎቹ ጋር ለምን አልተሳካም ስንል ያገኘናቸው መልሶች አሉ። 2 መልሶች ናቸው። አንደኛው የውጭ ተጽዕኖ እንዲከሽፍ ያደርገዋል ቶሎ። ሁለተኛው ደግሞ የሀገር ውስጥ ተጽዕኖም አሉታዊ ማለት ነው ካለ ቶሎ ሊከሽፍ ያደርገዋል። ምንድን ነው የውጭ ተጽዕኖ? እኛ እንደ ተቋቋምን እዚህ አዳራሽ ውስጥ እንደ ተቋቋም ከጎበኙን ተቋማት መሀል የውጭው ማህበረሰብ ዓለም አቀፉ ማህበረሰብ ነው። እዚህ ያሉ ብዙ ኤምባሲዎች፣ ብዙ የውጭ ድርጅቶች መሪዎች መጥተው ነበር እና በተለይ አምባሳደሮች የጠየቁን ጥያቄ ምንድን ነው አሁን እናንተ እንግዲህ ተቋቁማችኋል፣ ግን ከሆን እኮ ትክክለኛ አይደለም በዚህ ሰዓት መቋቋማችሁ፣ ምን እንሆን? አይ ሰሜን ጦርነት አለ እና ያ ጦርነት እያለን የተቋቋማችሁ፣ ስለዚህ የሚሻለው እኮ በዚህ ጊዜ ውስጥ ዳያሎግ አይሰራም፣ ምክክር አይሰራም እና ምንድን ነው የሚሻለው? መጠበቁ አይሻልም ወይ ጦርነቱ እስኪቆም ድረስ? ይህ አንዱ ምክረ ሀሳባቸው ነው።
ግልቺ ትንሿ የጣልቃ ገብነት መነሻ ነች፣ ምልክት ነች። ሁለተኛው እንደዛም ሆኖ የምትገፉ ከሆነ እኛ ትልልቅ ባለሙያዎች አሉን፣ ዓለም አቀፍ ባለሙያዎች አሉን። ስለዚህ እነኝህን ባለሙያዎች እንስጣቸው ኤክስፐርቶች እና አብረዋቸው እንዲሰሩ ይከፍለን ልናመጣላቸው እንችላለን። ሁለተኛ ሌላ ምልክት ጣልቃ ገብነት። ሶስተኛ ገንዘብ አለን። እናንተ አሁን የምታስቡት ትልቅ ስራ ለመስራት ነው እና ይህንን የመስራት አቅም የላችሁም። ነገራችሁም ጦርነት ላይ ነው። ስለዚህ ገንዘብ ከየት ታመጣላችሁ? ያ ገንዘብ አለን። ስለዚህ ገንዘብ ልንሰጣችሁ እንችላለን። እንግዲህ እንደዚህ አይነት ጥያቄ ስትጠየቂ መልስ መኖር አለበት። ለመጀመሪያው መልስ እኛ በአዋጅ ተቋቁመናል። በህዝብ ተወካዮች ምክር ቤት ቃለ መሃላ ፈጽመናል። ህዝባችንን በእኩልነት በገለልተኝነት ነፃና ገለልተኛ ሆነን ልናገለግል አካታችና አሳታፊ የሆነ ሀገራዊ ምክክር ልናስኬድ ቃለ መሃላ ፈጽመናል። መቀጠል ነው። ወደፊት ወደኋላ የምንመለስበት ምንም ምክንያት የለንም። ሁለተኛ ጦርነት ላላችሁት ኢትዮጵያ በዛን ጊዜ 9 ክልሎች ነበሯትና እንግዲህ አንዱ ክልል ውስጥ ጦርነት አለ በሚያሳዝን ሁኔታ። አንድ ቀን ይሄ ጦርነት ግን መቆሙ አይቀርም። ያ እስኪቆም ድረስ እኛ ስራዎቻችንን መደበኛ ስራዎቻችን እየሰራን እንቀጥላለን። ምናልባትም ሌሎቹንም ክልሎች እየሰራን የትግራይን ሁኔታ እንጠብቃለን። ስለዚህ ስራችን እንቀጥላለን። ምክንያቱም እጃችንን አጣጥፈን እንድንቀመጥ አዋጁም አልፈቀደልንም፣ አቋቁሞናል በዛ ሁኔታ ውስጥ ሆኖ። ሌላው ለዚህ መልስ የሆነው ዳያሎግ፣ እናንተም እንደምታውቁት በግጭትም ውስጥ ሆኖ ማድረግ ይቻላል። ምክክር ከግጭት እንደወጡ ግጭቱ እንዳይመለስ ማድረግ ይቻላል። ወይም ደግሞ ያፈጠጠና ያገጠጠ ግጭት ያንዣበበ ግጭት ካለ ወደዛ ውስጥም እንዳይገባ ማድረግም ይቻላል። ይሄ በእናንተም ሀገር እንደ ንባባችሁ እንደ ጥናታችሁም ይህንኑ ያመላክታል። ቁጭ ብሎ በመጠበቅ የሚመጣ ሰላም አለ እንዴ? የለም። ስለዚህ ይሄ መልሳችን ነው። ኤክስፐርት ላላችሁን እስካሁን ድረስ እንግዲህ ገና ጀማሪዎች ነን። ስለዚህ እናየዋለን። በሀገራችን ውስጥ በእርግጠኝነት ብዙ ልሂቃን አሉ። በኮንፍሊክት ሪዞሉሽን ወይም በግጭት አፈታት ዙሪያ ላይ ምርምር ያካሄዱ፣ ስራ የሰሩ፣ ዓለም አቀፍ እውቅና ያገኙ ኢትዮጵያውያን እዚሁም ሀገር ይኖራሉ። ስለዚህ እነሱን ለማሰባሰብ እንሞክራለን። ከነሱ የሚያመልጥ ከሆነ ደግሞ በውጭ የሚኖሩ ኢትዮጵያውያን በተለምዶ ዲያስፖራ የሚባሉት ወደ እነሱ ጋር ደግሞ እጃችንን እንዘረጋለን። ከነሱም የሚያበልጥ ከሆነ ያን ጊዜ የጠቀሳቸዋቸውን ኤክስፐርቶች እርዳታ እንጠይቃቸዋለን። ነገር ግን ይሄ ኢትዮጵያዊ ፕሮግራም ነው። ስለዚህ የኢትዮጵያ መንግስት ይህንን ስራ ሲሰጠን ለሶስተኛው ላላችሁት ገንዘብ እየለመናችሁ እርዳታ እየጠየቃችሁ ስራው አላላንም። ምክንያቱም በአሁኑ ሰዓት ኢትዮጵያ በየቦታው ለግጭት ብዙ ገንዘብ ታወጣለች። በእርግጠኝነት ግን ለሰላም ከዚህ በላይ ብታወጣ ቅር የሚላት አይመስለንም። በዚህ በመሆኑም ነው እኛን የተቋቋምነውና ወደዚህ እንድንመጣ የተደረገው። ሆኖም ግን አሁንም ገንዘብ አለን ካላችሁ በጊዜው አዘጋጅተን ነበርና ቋት ስላለን በተባበሩት መንግስታት የልማት ድርጅት በገንዘብ ሚኒስቴርና በእኛ የሚተዳደር ቋት እዛው ገንዘብ ሚኒስቴር ስለፈጠርን እዛ ውስጥ ገንዘቡን ቅጣቱ እርዳታ የምትሰጡ ከሆነ ወደ እኛ ብቻ ገንዘቡን አታምጡት፣ እንዳይኖረን እኛ ገንዘብ እኛ ወደ እኛ ኪስ አታምጡብን። ምክንያቱም እንዲህ አይነቶቹ ነገሮች ለመጠምዘዝ ይቀላሉ። አይተነዋል። ንባቦቻችን ቢያንስ በዛን ጊዜም ቢሆን ያመላከቱን ይሄ ነው። ገንዘቦች ከውጭ ይፈሳሉ። ስለዚህ አንዳንድ ጊዜ ምንድነው ፍትህ ዝም ሲል ገንዘብ ይናገራል ይባላል እና እኛም ወደዛ ውስጥ መሳብም መነካካቱም ፍላጎቱም አልነበረንም፣ አላማውም አልነበረንም። ስለዚህ በዚያ ምክንያት ከመጀመሪያውኑ የውጭን ጣልቃ ገብነት በዛ አቆም ነው። ቀጣዩ ውስጥ ጣልቃ ገብነት ነው። የውስጥ ጣልቃ ገብነት እንግዲህ አንደኛው ጣልቃ የሚገባው መንግስት ነው። መንግስት ይህን ቢሮ ሰጥቷል፣ ለእኛ ደሞዝ ይከፍላል፣ መኪና አቅርበዋል። ግን ይህም ቤት ቢሰጠንም ገንዘብ ቢሰጠንም ለእኛ መኪና ቢሰጠንም ቢሮችን እንድናደራጅ በጀት ቢፈቅድልንም ይሄ በጀት እንግዲህ አንዳንድ ሰዎች መንግስትን ብቻውን ያስቡታል ከህዝብ ይለዩና፣ ግን መንግስትና ህዝብ አይለያይም። መንግስት ብቻውን እኮ ገንዘብ የለውም። ብቻውን ኖር ቢባል ወይ የእርዳታ እንደው ትንሽ ከውጭ የሚጣልለት ካልሆነ በስተቀር የለውም።
ስለዚህ ገንዘብ ያለው ህዝብ ጋር ነው። ለምን? ግብር የሚከፍለው ህዝብ ነው። ስለዚህ ያ ገንዘብ ነው እዚህም በመንግስት በኩል የሚመጣው እንጂ መንግስት ራሱ አምርቶ ብሎ ብቻውን ወይም ከሰማይ እንደምናወርዶለት የሚያመጣው ገንዘብ አይደለም። ቢሆንም ግን ጥንቃቄ ማድረግ እንዳለብን ይገባናል። ለምን ብትኝ ሁለቱንም ምሳሌ ልስጥሽ። የውጭ ጣልቃ ገብነት ብዙ የሀገሮችን ዳያሎግ አፍርሷል። አንድ ብዙ ጊዜ የሚጠቀሰው ጥሩ ምሳሌ የመን ምክክር ነው። የመን ጥሩ ነበር ሂደቱ። ሴቶችን በተሻለ ሁኔታ አሳተፉ፣ የጎሳ መሪዎችን አሳተፉ፣ ፖለቲከኞችን አሳተፉ፣ የደቡብና የሱዳን የሰሜን ታጣቂዎችንና አመራሮችን አሳተፉና ደህና እየሄደ ነበር። ግን በዛ ሂደት ውስጥ ግን ዋና ጉልበት የነበረው ገንዘቡ ኤክስፐርት ቅድም እንደጠቀስኩልሽ የሚመጣ የነበረው ከገልፍ ሀገሮች ነበር። ስለዚህ ብዙ መሄድ አቃተው። አሁን የመን የት ነች? ያ ዳያሎጉን ፈረሰ። የመን የት ነች? ጦርነቷም ቀጥሏል እስካሁን ድረስ እንደፈራረሰች ነው። ይህ አንድ የውጭ ጣልቃ ገብነት ጥሩ ምሳሌ ነው። የውስጥ ጣልቃ ገብነት ምሳሌው በተለይ መንግስት ጣልቃ ገብነት ጥሩ የሚሆነው የሱዳን ነው። ሱዳን ምንድን ነው የሆነው? ጥሩ ሄደ። እነሱም ጋር አጀንዳ ሰበሰቡ። ምሁራኑ፣ ልሂቃኑ፣ ፖለቲከኞቹ እንደኛ እንደው ከታች ባይነሱም ቢያንስ ከመሀል ላይ ተነስተው ጥሩ ሄዱ። ግን ላይ ይህንን የሀገራዊ ምክክሩን የሚመሩት ራሳቸው ጀነራል ፕሬዚዳንት አልባሽር ነበሩ። ስለዚህ ላይ ሄደና ከሄዱ ደስ ሳላቸው ሲቀር አጭ ብለው አፈረሱት። መጨረሻ ላይ ሱዳን የደረሰችበትን ታውቂያለሽ። ልክ እንደ የመን ሆና ቀረች። ስለዚህ ይህንን ስላወቅን መጀመሪያውንም መንግስት ቃል ገብቶ ስለነበር ወደኛ ላለመድረስ እኛ እንዳውም ከሚገባው በላይ በራችንን ዘጋን መንግስት ላይ ማለት ትችላለሽ። ለዚህ ብዙ ምሳሌዎች እንሰጣለሁ። የራሱም የሆነ በጣም ጠንካራና ጥሩ ጎን አለው እና ይሄ ሁሉ ሲሆን እንግዲህ በተቻለ መጠን ነፃ ሆነን መቀጠል ነበረብን፣ ገለልተኛ ሆነን። ያ ግን ሆኖ ግን አሁንም ጣልቃ ገብነት ከሀገር ውስጥ አልቀረልንም። የተወሰኑ ፖለቲካ ፓርቲዎች ገና በጠዋቱ እነሱ ገለልተኛ አይደሉም ገና ሳያውቁን ገና እዚህ ቢሮ ገብተን እንደ 15 ቀን ሳይሞላን አይ እነሱ ገና ሳይቋቋሙ ሞተዋል፣ ለምን እኛ እንደዚህ ባልንበት አካሄድ አልተቋቋሙ፣ አዋጁ ትክክል አይደለም፣ ወይም ይሄ አዋጅ የሀገራዊ ምክክርና የሀገራዊ እርቅ ኮሚሽን መባል አለበት፣ ወይም እዚህ ውስጥ ያሉ አንቀጾች እነኝህ መውጣት አለ እነኝህ መሻሻል አለባቸው። ከዚህ በላይ ደግሞ የተጠቆሙት ሰዎች አብዛኞቹ እኛ የፈለግናቸው አይደሉም። የእኛ ሰዎች እዛ ውስጥ አልገቡበትም። ብቻ ብዙ ጥያቄዎችን እያነሱ አንዳንዶቹ ከመጀመሪያው ጀምሮ ነው ገና ሳያውቁን። አንድን ሰው ዝም ብለሽ አንድን መጽሐፍ ዝም ብሎ በመሸፈኛው ብቻ መወሰን አይቻልም ይባላል፣ መመዘን አይቻልም ይባላል። ገልጠሽ ካነበብሽው በኋላ ነው። አንቺ ጋዜጠኛ ነሽና እኔ በዚህ በ4 ዓመት ሂደት ውስጥ ብዙ የሚገርሙ ገጠመኞች ነበሩኝና አንዳንድ ጊዜ ልክ እንዳንቺ እንዲህ ስናገር አንቺ የምታወጪው ጋዜጣ ላይ እኔ ከተናገርኩት ውስጥ የመጨረሻው አንዱ ህዝብ የምትለዋን ነው ይዘሽ ነቅሰሽ የምታወጪው። በአንድ ወቅት ጋዜጦች በጣም ሰፊ በነበሩበት ጊዜ፣ በብዛት በነበሩበት ጊዜ አንድ ጋዜጣ ላይ ምን ይላል? ነፃ ጋዜጣ የሚባል ላይ የደቡብ ብሔር ብሔረሰቦችና ህዝቦች ፕሬዚዳንት ከቤተ መንግስት ተባረሩ ይላል። በትልቁ ነው፣ ደጅ ላይ ነው። ምን ሆኖ ነው ተባረሩ ተብሎ ሰው ሁሉ እኔም ጭምር ያው ሴንሴሽናል የሆነ ነገር፣ የሚያስደነግጥ ነገር፣ ብሬን አንጎል የሚያስደነግጠውን ነገር ነው ቶሎ ትኩረት የሚሰጠውና ምንድን ነው ሲባል የለም መጀመሪያው ገጽ ላይ ነው ያለው፣ ርዕሱ ነው ያለው፣ ቢፈለግ የለም። ወደ 6ኛው ገጽ ላይ የደቡብ ብሔረሰቦችና ህዝቦች ፕሬዚዳንት ቤተ መንግስታቸው ስለሚታደስ ከቤተ መንግስታቸው ወጥተዋል ነው የሚለው። እንግዲህ አስቢው መጀመሪያው ላይ ያለውና ይዘቱ የተለያየ ነው። ሰው ያችን የመጀመሪያዋን ይዞ አታሞ ሊመታ ይችላል። ስለዚህ አሁን የኛንም ስንቋቋም ይሄ በቃ ይሄ ኮሚሽን ምንም አይሰራም፣ ለመንግስት የወገነ ነው፣ ገና እኮ ከመንግስት ጋር ገና አልተገናኘንም፣ የመንግስቱን አመራር ከህዝብ ተወካዮች ምክር ቤት ነው ተጠሪነታችን፣ የምናውቀው እነሱንና አፈ ጉባኤው ድረስ ነው እንጂ ሌላውን የመንግስት አካል ገና አልተዋወቅንም። ግን ኦልሬዲ ወይም ደግሞ ገና ከጅምሩ ተፈርጀናል።
ያ በዛ ተቀጥሎ እነኛ ፖለቲካ ፓርቲዎች በዛው ቀሩ። አሁንም ያንኑ መዝሙር ነው የሚዘምሩት። ምንም አይገርመንም። ነገር ግን መጀመሪያ ገለልተኛና ነፃ ለመሆን የሚቻለው ከመጀመሪያው ያስቀመጥናቸው የስራ ሂደቶች ወይም የ3 ዓመት የስራ እቅዳችን፣ አመታዊ መርሃ ግብሮቻችንና በተለይ ደግሞ በአካታችነት ሂደት ውስጥ ግልጽነትን አብሮ አንዱ መርህ ማድረጋችን ነው። ስለዚህ ለግልጽነቱ የረዳን ምንድን ነው? በተለይ ፖለቲካ ፓርቲዎች ጋር ነበርና ችግሩ። ምክንያቱም ፖለቲካ ፓርቲዎች የራሳቸው ዓላማ አላቸው፣ አካሄድ አላቸው፣ ስልት አላቸው። አንደኛውን ለመምታት ምን አይነት ዘዴ እና ስልት መጠቀም እንዳለባቸው የሚያውቁት እነሱ ናቸው፣ ህሊናቸው እያወቀውም ጭምር ማለት ነው። ስለዚህ ይህን ሂደት ቢጠቀሙ አይገርመንም። ግን እኛ ከመጀመሪያ ያደረግነው ጥሪ ምንድን ነው? እኛ ውስጥ ግቡና አይሁን። ምክንያቱም ብዙ ሰዎች እንደኛ እንደ 11ችን መሆን ይችሉ ነበር። ለምሳሌ 3 ሴቶችና 8 ወንዶች ናቸው እዚህ ኮሚሽን ውስጥ ያሉት። በእርግጠኝነት የ3 ሴቶች ቁጥር 5 መሆን ይችል ነበር። ግን እንደምታውቂው እንዲህ አይነቱን ስራ ከፖለቲካ ጋር በማነካካት በማያያዝ እንኳን ስል ሴቶች ብዙ ኃላፊነት ያላቸው ናቸውና ምህዳሩ እንዲሰፊ አይደለም። ሴቶችን የሚጋብዝ ኤምፓወር የሚያደርግ ብዙ ብቃት ያላቸው ሴቶች አሉ። ለኮሚሽነርነት አሁን ያሉንም ኮሚሽነሮች በጣም ብቁዎች ናቸውና ይሄ ቁጥር ከ5 እና ከዛም በላይ መሆን ይችል ነበርና መጨረሻ ላይ እዛ ደርሰው የነበሩ ሴቶች ቢያንስ 1 እና 2 መጨረሻ ላይ ይቅርብን ይሄ ነገር አሉ። ስለዚህ የሴቶች ቁጥር 3 ሆኖ ቀረ። አንዳንድ ጊዜ እንጠየቃለን፣ ለምንድነው 3 ብቻ የሆናችሁት? ለምን 5 ወይም ከዛ በላይ ያልሆናችሁ? እሱ እንግዲህ እኛ መልስ አይደለም። ግን እኔ እንደው ወሳኝ በሆነ ኖሮ የሴቱን ቁጥር በተቻለ መጠን እንዲበዛ አደርግ ነበር። ለምን? ሴቶች ግራውንድድ ናቸው ማለት በደንብ መሬት የረገጡ ናቸው። ለኃላፊነት ለሰላም ሴቶች የቀረቡ ናቸው። ኃላፊነት ለመውሰድ ሴቶች የቀረቡ ናቸው። ቅድም መጀመሪያ ላይ ጠቀስኩልሽ እንደ ምሳሌ የሰጠሁሽ ሴቶችን ነው። ምክንያቱም ቀጥታ ሰላም እንትን ካለ የሚነካው ሴቶችን ነው። የጋዛን መፈናቀል ስታይ፣ የአረቡን ሀገር በየሀገሩ ስታይ የሴቶች ጥቃት ነው ቀድሞ የሚመጣው። ያኛው አንድያውን ለይቶለት ጫካ ገብቷል። ይህን ስል ሴቶችም መሳሪያ አንግበው ጫካ አልገቡም ግን ማለት አይደለም። ብዙ የፋርክ ሴቶች ጀነራሎች ነበሩ ኮሎምቢያ ውስጥ የሚዋጉ። ስለዚህ ዞሮ ዞሮ እንግዲህ በዚህ ሂደት ውስጥ ያደረግነው ነገር ምንድን ነው? ሴቶች ማነው ፓርቲዎች ግቡና እኛ አማካሪ ኮሚቴ ውስጥ ግቡና ስሩ። ስለዚህ 3 የትልልቅ የፖለቲካ ፓርቲ መሪዎች የኛ አማካሪዎች ሆነው ይሰራሉ። ያ ማለት ምን ማለት ነው? ምን ያህል ግልጽ ነው? የኮሚሽኑ ሂደት ምን ይመስላል? እውነትም ወደ አንድ ፓርቲ ወይም ወደ መንግስት ወደሚሉት ይወግናል ወይ? በትክክል የተሰጠውን መርህ አንሻፎ ይሰራል ወይስ በትክክል ይሰራል የሚለውን ቀረብ ብለው የሚያዩ ናቸው። በመሆኑም ነው እንግዲህ ስንቋቋም በጣም 2 ብቻ የነበሩ ፖለቲካ ፓርቲዎች በአሁኑ ሰዓት አብዛኞቹ ፖለቲካ ፓርቲዎች ከኛ ጋር አብረው በትብብር ሲሰሩ ከርመዋል። ከነሱም ጋር ጭምር ነው 1240 ገደማ ወረዳዎችን ልንዳረስ የቻልነው ከነሱና ከሌሎች 6 ተባባሪዎቻችን 7 ተባባሪዎቻችን ጋር ነው። እና ይሄ ነው እንግዲህ ስለ ገለልተኝነት ሲነሳ አንድን ሰው ገለልተኛ ነው አይደለም የምትዩ ዝም ብሎ ፊቱን በማየት አይደለም። እኔ አሁን የኔን ፊት ስታይ ይሄ የተቋጠረ ስለሆነ ብዙ ግምት ልትሰጪኝ ትችላለሽ። እኚህ ሰውዬ ኩራተኛ ናቸው ወይም ክፉ ሰው ናቸው ወይም ተንኮለኛ ናቸው ልትይ ትችላለሽ። ግን ይህንን ገልጦ ለማየት መቅረብ ያስፈልጋል። እንግዲህ ያ ተከባብሮ ተነጋግሮ ተደማምጦ የምንለው ነገር ለመተዋወቅም ይጠቅማል ለሀገራችንና ልብ ለልብ ለመገናኘት የሚቻለው እኔ የኔና አንቺ ነፃ የሆነ ቃለ መጠይቅ እና ምልልስ በመከባበርና በእኩልነት ከሆነ ፕሮፌሰር መስፍን ማን ነው የሚለውን እያወቅሽው ትሄጃለሽ። አይ ለካ እኔ እንደው ስገምት እኮ እንደዚህ ሰው ይመስሉኝ ነበረ ፊታቸውን ሳይ ልትይ ትችያለሽ። ይሄ ነው የመጽሐፍን በመሸፈኛው የሚባለው። ሰውን ዝም ብሎ እዚህ ጋር ላየሽ በእርግጥ ብዙ ጊዜ ለማንጸባረቅ ይሞክራል ፊታችን ውስጣችን ያለውን። ግን አንዳንድ ጊዜ ደግሞ ፊት ሊዋሽ ይችላል፣ የውስጥን ሙሉ በሙሉ ላያወጣው ይችላልና ስለዚህ ገለልተኝነታችንና ነፃነታችን ይህንን ይመስላል። ቅድስት እንግዲህ ከሰሞኑን የሰላም አማራጭን የመረጡ የቀድሞ ታጣቂዎች ወደ ብሔራዊ ምክክር ኮሚሽኑ
አጀንዳቸውን አቅርበው ወደ ሰላም አማራጩ መተው አጀንዳዎቻቸውን አቅርበዋል። ስለዚህ ይሄ ውጤቱ እንዴት ነበረ ወይም ምን አይነት ውጤት አገኛችሁበት? ብቻውንስ በቂ ነው ወይ? የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀን 1 ጀምሮ በዚህ በአካታችና በአሳታፊነት መርሁ መሰረት ሁሉም የማህበረሰብ ክፍሎች በዳያሎጉ ሂደት መሄዳቸው ለውጤታማነቱ ከፍተኛ አስተዋጽኦ ስለሚያደርግ ጥሪውን ሲያደርግ ነው የከረመው። ልክ በየወረዳው ሁሉ በተባባሪዎቻችን መካከል ተደራሽ ለመሆን ጥረት እንዳደረግነው እና እንደተሳካልን ሁሉ በተለያየ ምክንያት ምሳሌ በስደት ብዙ ሚሊዮኖች ህዝቦቻችን ወጥተዋል። ሚሊዮኖች የሚሆኑ ህዝቦቻችን ሁሉም በሚባል ክልሎቻችን ተፈናቅለዋል። ትግራይ ላይ ተፈናቃዮች አሉን፣ አማራ ላይ፣ ኦሮሚያ ላይ፣ ሶማሌ ላይ፣ አዲስ አበባም ጨምሮ ከየቀያቸው ተፈናቅለው በአንድ በሌላ ምክንያት የተፈናቀሉ ወገኖቻችን ብዙ ናቸው። መፈናቀል በራሱ ምክንያት አለው። መሰደድ በራሱ መሰረታዊ የሆነ ምክንያት አለው። ኢኮኖሚያዊ ሊሆን ይችላል። በአብዛኛው ኢኮኖሚም እኮ ራሱ ከፖለቲካው ጋር የተያያዘ ነው የሚሆነው። ስለዚህ በዚህ በፖለቲካና በኢኮኖሚ ምክንያት ስደቱ፣ መፈናቀሉ፣ ሰላም መደፍረሱ በጣም ምክንያት ስደትና መፈናቀል በጣም ብዙ ነው። ይሄ እንግዲህ አንዱና ትልቁ ነገር ነው። ስለዚህ ገና ከጠዋቱ ወደ ወረዳዎች ስንሄድ የወረዳዎች መልካቸው ምን ይመስላል? ዝም ብለን እዚህ ቁጭ ብለን ይህን ላኩ ማለት ይቻል ነበር። ግን ይህን ከማድረጋችን በፊት እስቲ ኢትዮጵያ ምን ትመስላለች የሚለውን እንይ ብለን ይሄ በእንግሊዝኛው ማፒንግ እንለዋለን። ወደ ሁሉም ክልሎች እና 2ቱ ከተማ መስተዳድሮች መሄድ ነበረብን ገና ከጠዋቱ። ቅድም እንዳልኩሽ ስንቋቋም 9 ክልሎች ነበሩ። አንዱ ክልል ጦርነት ላይ ነበር። በአሁን ላይ ግን ክልሎቻችን 12 ሆነዋል ጨምሮ ቁጥራቸው። 2ቱ ከተማ መስተዳድሮች አሁን እንደዛው ናቸው። ወረዳዎች ቁጥር ግን በየጊዜው ያብጣል፣ ያድጋል። ለምሳሌ አሁን ሸገር ከተማን ብታዩ የራሱ በርካታ የሆኑ ወረዳዎችን ፈጥረዋል ከተቋቋመ ወዲህ። ስለዚህ ከመጀመሪያው ቀን ጀምሮ በየወረዳዎቹ ሄደን ልክ ነው፣ ወረዳዎቹ ይለያያሉ። የቆላማ ወረዳዎች ከወይና ደጋና ከደጋ ወረዳዎች የሚለዩበት ነገር አለ። ለምሳሌ ደጋው አብዛኛው አርሶ አደር ነው መኖሪያው፣ ቆላው ደግሞ አብዛኛው አርብቶ አደር ነው። እንግዲህ ወይና ደጋው ደግሞ ከፊል አርብቶ አደር ከፊል አርሶ አደር ሊሆን ይችላል። ሌላ ጋር ደግሞ ስተጂ አንጥረኛ ወይም አሳጥማጅ ሊበዛ ይችላል። ሌላ የመንግስት ሰራተኛው ምኑ እንዳለ ሆነው ማለት ነው። ስለዚህ እነኝም በሚገባ ከለየን በኋላ ሌሎች ማህበረሰብ ክፍሎችን ስንለይ ለካ በየወረዳው ተፈናቃዮች አሉ፣ ያሉበት አካባቢ አለ። ለካ አንዳንድ ወረዳ ላይ የተገፉ ማህበረሰብ ክፍሎች አሉ። የተገፉ ኢትዮጵያ የምትባል ሀገር ይኖራሉ፣ ግን እንደ ኢትዮጵያዊ አይደለም የሚኖሩት። መብታቸው ተገፎ ከህብረተሰብ ጋር አይደባለቁም። አንዳንድ ቦታ እነሱን ለመጨበጥ ሁሉ መጠየፍ አለ። ይሄ እንግዲህ ከእውቀት አናሳነትና ከባህሉ ይሄ ጎጂ የሆነው ልማዳዊ አሰራር በጣም በጠነከረባቸው አካባቢዎች ናቸው። ስለዚህ ሰዎች በማንነታቸው ብቻ የሚገለሉባቸው አካባቢዎች ብዙ ናቸው። ብረት አንጥረው ለገበሬው ለአርሶ አደሩ ስለሰጡ፣ ማረሻ ሰርተው ወገል ሰርተው ስለሰጡ፣ ወይም ደግሞ ሸህላ ሰርተው ምን የመሰለ ቆንጆ ነገር ምን ለብሰው ልብስ ወይም ሸህላውን ሰርተው ስለሰጡን በዛ እየበላን በዛ ምክንያት እነሱ እናገላቸዋለን። ይሄ እንግዲህ ጎጂ የሆነው ልማዳዊ አስተሳሰብ ሃይማኖቱን በደንብ ስላልሰራበት፣ እውቀት ትምህርትም ዘመናዊም ጨምሮ ስላልሰራበት እነኚህ ሰዎች በ21ኛው ክፍለ ዘመን አሁንም ለብቻው ተገልለው በጫካ ውስጥ የሚኖሩ የማህበረሰብ ክፍሎች በሄድንባቸው ቦታዎች ሁሉ አጋጥመናል። ስለዚህ አሁን የምንናገረው ለሴት ለወንድ፣ ለአካል ጉዳተኛ፣ ለከሌ ሳይባል የዳር ሀገር ህዝብ ፔሪፈሪ መሀል ሀገር ሳይባል ለሁሉም እኩል የምትሆን ባህላችንን፣ ቋንቋዎቻችንን፣ ትውፊቶቻችንን፣ ልዩነቶቻችንን በአንድነት ውስጥ አክብራ የምትኖር ኢትዮጵያን መገንባት አለብን ብለን ካመንን እንግዲህ መሆን ያለበት ነገር ምንድን ነው? በዚህ ሂደት ውስጥ አካታች መሆን አለብን። ስለዚህ በዚህ እንግዲህ እሳቤ ነው ከመጀመሪያው ጀምሮ በተለያዩ ምክንያቶች ታጣቂ የሆኑ ወገኖቻችን፣ የተገለሉ የማህበረሰብ ክፍሎቻችን፣
የተፈናቀሉ ማህበረሰብ ክፍሎች ካሉ በዚህ ሂደት ውስጥ መሳተፋቸው አለባቸው በሚል ሜቶዶሎጂያችን ወይም ስነ ዘዴያችን ውስጥ በማካተት በየወረዳው ስንሄድ ከምንጠይቀው አንዱ ተፈናቃይ ለዚህ እንደ አንድ ተሳታፊ መግባት አለባቸው። ተፈናቃዮች ካሉ የተገፉ ማህበረሰብ ክፍሎች አሉ መግባት አለባቸው። እኩል ሆነው ስለ ሀገራቸው መጻኢ ዕድል እና ዕጣ ፈንታ መወሰን መቻል አለባቸው። ምክንያቱም ኢትዮጵያ የነሱም ነች፣ የኛ ብቻ አይደለችም። እስካሁን እኮ ላለፉት በዚህ ዘመናዊ ሀገረ መንግስት ግንባታ ላይ በነጠላ ትርክት እየመጡ ሲያባሉን ወደ ዛሬ ያደረሱን ምክንያቶች ምንድን ነው? በዚህ ጊዜ እንዲህ ተገለናል፣ በዚህ ጊዜ እንዲህ ሆነናል፣ በዚህ ጊዜ እንደዚህ ሆነናል፣ በዚህ ጊዜ እንዲህ ሆነናል ብለን ያለፍነው ነገር አንድ ነገር ሆኖ እያለ የሚያሳዝነው ነገር በአሁኑም ሰዓት እንዲህ ይሆን እያለንባቸው እውነቶች ደግሞ በጣም ብዙ ናቸው። በአሁን የዛሬ 150 ዓመት ያጠፋናቸው ጥፋቶች ሊኖሩ ይችላሉ። በሀገር ዘመናዊ ሀገረ መንግስት ምስረታና በዘመናዊ ሀገረ መንግስት ግንባታ ላይ አሁን ዛሬ እያጠፋናቸው ያላቸው ጥፋት መታየት የለባቸው። ስለዚህ እነኚህ መካተት ስላለባቸው ከዴይ ዋን ወይም ከቀን አንድ ጀምሮ ጥሪ ስናደርግ የነበረው እነኚህ ማህበረሰብ በዚህ ሂደት ውስጥ እንዲካተቱ ነው። ከእነኚህ ማህበረሰብ ውስጥ የሚጠቀሱት እንግዲህ ፖለቲካ ፓርቲዎች ከመጀመሪያው ጀምሮ አይ ያሉት እባካችሁ ነው። ከመጀመሪያው ጀምሮ በትጥቅ ላይ ያሉ ወገኖቻችን በምዕራብ ኢትዮጵያ፣ በሰሜን ኢትዮጵያ በኋላ ላይ እኛ ከጀመርን በኋላ የተጀመረው የአማራ ክልል ውስጥ ያሉ ታጣቂ ልጆቻችን፣ በምዕራብ ኢትዮጵያ ያሉ፣ በምዕራብ ኦሮሚያ ያሉ ለነሱ ጥሪ ማድረግ ነበር። አሁንም ጥሪያችን ይቀጥላል። እንግዲህ ያስተዋልሽው ነገር ቢኖር ላለፉት 4-5 ሳምንታት ውስጥ እንግዲህ በአማራ ውስጥ ታጣቂ የነበሩ፣ በኦሮሚያ ውስጥ ታጣቂ የነበሩ እሱ እንደውም ዛሬም እየተካሄደ ነው። በዛሬው ዕለት እኔና አንቺ ይህን ኢንተርቪው ስናገር ትናንት ከነሱ ጋር ነበርኩ። እንግዲህ ወደ ጫካ የወሰዷቸውን ወደ ዱር በልጅነታቸው ያስገቧቸውን መሰረታዊ ምክንያቶቻቸውን በአጀንዳ መልክ አምጥተው አሁን ያለው ቋት ውስጥ እንዲገቡ አድርገው እዚያ ላይ ተወካዮቻቸውንም እንዲገቡ አድርገው ከነ ምክንያታዊ ሆነው እንዲመካከሩበት ለማድረግ ነው። አሁንም የቀሩ አሉና ብዙ የቀሩ አሉና አሁንም በእነሱ በኩል ጥያቄያችንን እያቀረብን ነው። በጓደኞቻቸውን በኩል በቀጥታ በእናንተም በኩል በሚዲያ በኩል ምክንያቱም እዚህ ቢሮ ከፍተው የምናነጋግራቸው ቦታ ስለሌለ፣ ሆኖም ግን ፖለቲካ ፓርቲዎችን ግን እየወጡ የሚገቡ አሉ፣ ወይም ከመጀመሪያውም ጀምሮ ያልገቡ አሉ። ለእነሱ ግን ይሄ ነው የሚሻለው፣ ነፃና ገለልተኛ በሆነ ሂደት ተጠጉና አጀንዳቸውን አቅርቡ፣ ተወያዩ፣ ተመካከሩ። መሳሪያን እንግዲህ እኛ ቢሆን በጭራሽ እንዳይመረጥ ነው የምንፈልገው። አለበዚያ ግን እኛ መሳሪያቸውን አስረክቡና እኮ እኛ ጋር ኑም አላለም፣ አስቀምጡና ነው ያለው። እኔና አንቺ መጀመሪያ ስለ ሰላም አስበን እዚህ ከመጣን በእርግጠኝነት ያ መሳሪያ በኋላ ላይ ዋጋ አይኖረው። ተነጋገርና ተግባባን። እኔ በአንቺ ጫማ ውስጥ አንቺ በእኔ ጫማ ውስጥ ስንነጋገር ይሄ ማለት ነው ጫማ ምናምን የሚባለው የአንቺን ህመም እኔ እንዲሰማኝ የኔን ህመም አንቺ እንዲሰማሽ ካደረግን ወደ መግባባቱ የመሄዱ አካሄዱ በጣም ከባድ አይሆንም፣ እንግባባለን በሚል ነው። ጥረቱ ግን ምን ያክል ነው? አሁን እንግዲህ ተስማምተው ወይም ይህን ሂደቱን ተቀብለው የመጡ አካላት ሰየው ነው ወደዚህ ሂደት መምጣታቸው በጣም የሚበረታታ ነገር ነው። አሁንም ለሌሎችም ጥሪ እየቀረበው እንደሆነ እየነገሩ ነው። ግን ደግሞ እንደ ኮሚሽኑ እየተደረገ ያለው ጥረት ምን ያክል ነው? አሁን ላይ ባለው ጥቂት ጊዜ ምክክር እስከሚደረግ ድረስ ጉባኤው እስከሚደረግ ድረስ ጥቂት ቀናትም ቢሆኑ እንኳን ሙከራዎች ይደረጋሉ እንደርሶ ገለጻና ጥረቱን ብናውቀው መልካም ነው። አሉ ሌሎች አሁንም የትጥቅ ትግል ላይ ያሉ ይሄን የሰላም አማራጭ፣ ይሄን የምክክር አማራጭ፣ ይሄንን የጠረጴዛ ዙሪያ ውይይት ያልፈለጉ አሉና እነሱን በማምጣት ሂደት ውስጥ ጥረቱን ማወቁ ጥሩ ነው። አሁን እንግዲህ ምክክር በፍላጎት ነው የሚካሄደው፣ እንዴ ተጠምዘሽ የምትመጪው አይደለም። ለምሳሌ እነሱም ወደ ሰላም ሲመጡ ሳይተውት አይ ይሄ ነገር ቢበቃን ይሻላል፣ አንደኛ ወጣቶች ነን እኛም ለህይወት መጥፋት፣ ለአካል ጉዳት እና ለአእምሮ ስብራት እኛም እየተዳረግን ነው፣ ቤተሰቦቻችን ወደዛ እየሆኑ ነው። ስለዚህ የሚሻለው እና ወደ ሰላም መምጣቱ ነው እያሉ ነው እንግዲህ እየመጡ ያሉት። ስለዚህ ወደ ምክክርም ሲመጣ መጀመሪያ አንዱ ከሚያስፈልገው ነገር አንዱ ፍላጎት ነው፣ የራስ መሻት መፈለግ ነው።
እንጂ አስገድደሽ የምታመጪው አይደለም። እጅ ጠምዘሽ የምታመጪው አይደለም። እሱ እንደሱ ከሆነ ወይ ወደ ክርክር ሄድና ወይ ወደ ጭቅጭቅ ሄድና እድሜ የማይኖረው የምክክር ሂደት ነው የሚሆነው። ምክንያቱም ምክክር እድሜ እንዲኖረው የሚያደርገውና ውጤታማ የሚያደርገው ፍላጎት ሲኖርበት ነው። ስለዚህ ለፍላጎት የሚከፈለው መስዋዕትነት ምንድነው? መሳሪያ ማስቀመጥ ነው። መሳሪያ ሲቀመጥ ልክ መሳሪያ ሲቀመጥ ሰላም ብቅ እያለች ትመጣለች። 52 ዓመት ነው ፋርክ የሚባለው ኮሎምቢያ ውስጥ ታጣቂ ኃይል ከመንግስቱ ጋር የተዋጋው 52 ዓመት። እንግዲህ ትግሉን ሲጀምሩ የነበሩ ሰዎች ወደ መጨረሻው ላይ ሽማግሌዎች ከ70 ዓመት በላይ ነበሩ፣ ሽማግሌዎች ነበሩ እና መጨረሻ ላይ ይህ ጦርነት ሲካሄድ ህዝብ ሲያልቅ ያንን ጦርነት ኮኬኑ የኮካ ቅጠል በብዛት ጫካ ያለበት ሀገር ነው እና ያንን ኮካ ቅጠል እየለቀሙ የጨቀጨቁ ወደ ኮኬን ይቀይሩታል እና ያ ኮኬን ደግሞ የቢሊዮኖች ዶላሮች ቢዝነስ ነው፣ አደንዛዥ እጽ ነው እና ያ እየተሸጠ ነው ጦርነቱን ያቀጣጠለ የነበረውና ጦርነቱ 52 ዓመት ቀጠለ። የፌዴራል መንግስቱ የኮሎምቢያ መንግስት አላሸነፈም፣ ታጣቂዎቹም አላሸነፉም። ግን የደረሰው ውድመት ተነግሮ የሚያልቅ አይደለም። ስለዚህ መጨረሻ ላይ በጊዜው የነበረው ፕሬዚዳንት ዶስ ሳንቶስ ይሄ ነገር እኮ የሚያልቅ ነገር አይደለም፣ በቃ ሳንሸናነፍ እየተላለቀን መኖራችን ነው። የምንዋጋው ደግሞ እርስ በርሳችን የራሳችን ህዝቦች ናቸው። ስለዚህ ምን ይሻላል? በቃ እንደራደር። ህዝቡ እንዴት ነው ብንደራደርና ምክክር ብናደርግስ? አይ ይህን ያህል ዓመት ማተዋግተን የለም በሚል በሬፈረንደም እንዳውም ህዝቡ አሸነፈ። ሰውየው ደግሞ አይ የለም ዲክሪ ያለው ፕሬዚዳንቱ ራሱ የመወሰን ስልጣን ስላለው በራሱ ውሳኔ ወደ ሰላም እንዲመጡ አደረገ። ይሄው የ52 ዓመት ጦርነት፣ የእርስ በርስ ጦርነት መሳሪያው ዝም አሉ። ለመጀመሪያ ጊዜ ከጫካ ሰዎች እነኛ የሸመገሉም ሰዎች ጨምሮ ወደ ከተማ መጡ። ሰላም ወረደ። እነኛ ግራ ዘመም የነበሩ ሰዎች በአሁኑ ሰዓት የአሁኑ ፕሬዚዳንትን ጨምሮ አገር እየመሩ ነው ያሉት። ነገር ግን የዛሬ 10 ዓመት ገደማ የጀመሩት ዳያሎግ ወይም ምክክር አሁንም እንደቀጠለ ነው። በፈረንጅ 2016 ነው የጀመሩት ዳያሎጉን፣ አሁንም ቀጥሏል። ለምን ዳያሎግ እንዲህ ዛሬ ጀምረሽ እንዲህ ተነጋግረሽ ነገ አንድ ደረጃ ላይ መደርሽበት አይደለም። ዋናው የዳያሎጉ የመጀመሪያው ውጤት ወደ ሰላም መምጣት። ቅድም ነገርኩሽ ውጤቶች። ሁለተኛ ውጤት በቃ መሳሪያ አስቀምጠን እናንቺ መነጋገር መጀመራችን ነው እና ሂደቱ ግን አንዳንድ ለምሳሌ የኛ የኢትዮጵያ አጀንዳዎች በእርግጠኝነት ወደ ትውልድ የሚሸጋገሩ አጀንዳዎች ይኖራሉ። አንዳንዶች ጊዜያቶች የሚፈጅ ይኖራሉ። ትልቁና ዋና ውጤት ግን ወደዚህ መምጣት ነው። ስለዚህ ይህንን በተመለከተ አሁንም የኛ ጥያቄ ግድ የላችሁም፣ ኑና ጀምሩት፣ ለመከባበር ተነጋገሩ፣ ተለማመጡ፣ ውጤት ላይ በእርግጠኝነት ትደርሳላችሁ። መሳሪያ ያመጣውን ግን ጉዳት አይታችሁታል ከእናንተ በላይ። ስለ ሰላም እኮ መናገር የሚችል እኮ ሰው ስለ ጦርነት የሚያውቅ ነው። ምክንያቱም አይቶታል። እግር መቆረጥ፣ አይን መጥፋት፣ ከጎን ወንድምን ማጣት፣ ከዛ በኩል ያለውም ወንድም ነው እናት ነች እና ይህን ሁሉ አይተውታል። ከሁሉ በላይ ደግሞ የዚህ ሀገር ትልቁ ጉዳትን ይሆናል ብዬ በእርግጠኝነት የምናገረው የሚቀጥለው ትውልድም ጭምር የተሰበረ አእምሮ ነው ይዞ የሚሄደው። ያለፉት 50 ዓመት እኮ መሪዎቻችን ጭምር እዚህ የደረሱት ቁጥር በሰሜንም በደቡብ ምስራቅ ምዕራብ የተጎዳ አእምሮ ይዞ ነው አሁንም እየቀጠሉ ያሉት። ውስጣቸው እኮ ቁጣ ነው ያለው። ሁልጊዜ እኮ ስለማሸነፍ ነው የሚያወሩት። ሁልጊዜ ስለመደፍጠጥ ነው የሚያወሩት። እንደ መደፍጠጥና ማሸነፍን ብቻ ሳይሆን አብሮ ስለማሸነፍ ለምን አናወራም? ሁላችንም በሰላም ለምን አሸንፈን አንወጣም ነው። እና ይሄ የሆነው ምንድነው? በተጎዳ በተሰበረ አእምሮ እችን ሀገር ላለፉት በርካታ ዘመናት ስለመራናት ነው። ይሄ እኔ የግሌ ትንታኔ ነው፣ የኮሚሽኑ አይደለም። በሙያ ነው ይሄን የምናገረው። ስለዚህ አሁንም ደግሞ የበለጠ የቆሰለ ማህበረሰብ እያሳደግን ነው። እንዴ እናቱ ፊት ህፃኑ እያየ እናቱ የምትደፈረበትን ያየ ህፃን ሲያደግ እኮ እጅግ በጣም የቆሰለ
እና የተበከለ አእምሮ ይዞ ነው የሚያድገው። እንግዲህ አስቢው፣ ትልቁ ሰው ባለቤቱ ስትደፈር ወይም ልጇ እሱ ትንሽ ያው እድሜያቸው ገፍቷል ይሻል ይሆናል። ይሄኛው ግን እኮ ገና እያደገ ያለ ልጅ ነው፣ እያደገች ያለች ልጅ ነች ይህን መከራ የምታየው። እና ምንድን ነው በየጊዜው እኛውን ጥያቄ የምናቀርበው ምንድን ነው? አሁንም የመሸ ነገር የለም። በቀደም መግለጫውን ሰምተሽ እንደሆነ መግለጫ የሚለው ምንድን ነው? እዛ በሩ ላይ እስክንደርስ ድረስ አጀንዳዎች እንቀበላለን። በእርግጠኝነት እነኛ አጀንዳዎች ቀድሞ መጥተዋል። እኔ ቀድሜ ተናግሬያለሁ። የአማራም ይሁን የኦሮሚያም ይሁን የትግራይም ይሁን ታጣቂዎችም ይሁን ፖለቲካ ፓርቲዎች አንፈልግም ያሉትም ይሁን የእነሱ አጀንዳዎች ቀድሞ እኛ ቋት ውስጥ ገብተዋል። ለምን? ማህበረሰቡ ከእነሱም ውስጥ የወጣ ነው። ከትግራይ ባለፈው አጀንዳ ስንሰበስብ በእርግጠኝነት ትግራይ ውስጥ ወደዚህ ወደ ዳያሎጉ አንመጣም ያሉ ሰዎች ሊያመጧቸው የሚችሉ አጀንዳዎች አሁን ቋታችን ውስጥ ገብተዋል። የኦሮሚያ አጀንዳዎች ወይም የኦሮሚያ ታጣቂዎች ሊያመጧቸው ያልመጡቱ የሚያመጧቸው አጀንዳዎች ገብተዋል። አሁን ደግሞ ኦሮሚያ የነበሩ ታጣቂዎች አጀንዳቸውን እየሰጡ ነው። አማራ የነበሩ ታጣቂዎች ይኖራል እንጂ አማራ የነበሩ እንትኖች ወደ 263 ወረዳዎች ነው የደረስነው። 4ቱን አልቻልንም። 263 ወረዳዎች ያልመጡትንም ወረዳዎች አጀንዳ ጭምር ነው የሰጡን። ስለዚህ አጀንዳዎቹ አሉ። ስለዚህ እስከ መጨረሻው ድረስ ወደ ዳያሎጉ እንምጣ ከተባለ አሁን እኛ በራችንን አልዘጋንም። ለምን? አሳታፊ ነው ማለት መሆን ያለብን። ሆኖም ግን ሁሉም የኢትዮጵያ ሕዝብ በሚባል መልኩ ግን ሰላም እንፈልጋለን ብለዋል። መመካከር ጀምረዋል። አጀንዳውን አምጥተዋል። 4000 የሆኑ ተወካዮቹን መርጦ አዘጋጅቶ አሁን ለሰኔ 30 ወይም ለሐምሌ 1 ራሱን እያዘጋጀ ነው። ሐምሌ 1 የምለው ምንድን ነው? ኦፊሻሊ ወይም ደግሞ እንትኑ መክፈቻው ነው ሐምሌ 8። ከዛ 1 ሳምንት በፊት ቀድመው ይገቡና 4000ዎቹ ከዛ ይተዋወቃሉ። ከተለያየ ቦታ ይመጣሉ። ትልቅ ውበት ነው። አዲስ አበባን አይተው የማያውቁ ሊመጡ ይችላሉ። እርስ በርስ ይተዋወቃሉ። አርብቶ አደሮች በነፃነት ከሌሎች አርብቶ አደሮች ጋር፣ ከሌሎች አርሶ አደሮች ጋር፣ ከሌሎች የማህበረሰብ ክፍል አመራሮች ጋር መገናኘት ይጀምራሉ። ስለዚህ ያቺ 1 ሳምንት አዲስ አበባን ዋና ከተማቸውን የሚያዩበት፣ ባህሎቻቸውን የሚገነዘቡበት፣ ከሁሉም በላይ ደግሞ ተቀራርበው እስቲ እንዴት ነው እንግዲህ ከሳምንት በኋላ ዳያሎጉን ምክክሩን ባነሰ ግሩፕ ከፍ ባለና በትልቁ ስንገናኝ እንዴት ነው ብለው የሚመክሩበት ኮድ ኦፍ ኮንዳክቱን ወይም ደግሞ ሂደቱን፣ ህግጋቱን፣ የንግግሩን ሂደት እንግዲህ ንግግሩ ብሎ እንደ ጨበራ እንትን አይደለም። ስርዓት አለው፣ መከባበር አለው፣ መደማመጥ አለው። እኩል ሆነው ነው ታች ወይም ላይ ሆኖ አንድ ሰው ዲስኩር አድርጎላቸው አጨብጭበው የሚለያዩበት አይደለም። ስለዚህ በኩል የሚነጋገሩበት ስለሆነ ስርዓቶቹን፣ ድንጋጌዎቹን በደንብ የሚረዱበት፣ አመካካሪዎቻቸው ጋር በሚገባ የሚተዋወቁበት እና በሚገርም ሁኔታ ለመጀመሪያ ጊዜ አርብቶ አደሮቻችን፣ አርሶ አደሮቻችን ከልሂቃኑ ከትልልቆቹ ፖለቲከኞች ስለዚች ሀገር እናውቃለን ከሚሉት ጋር ብዙ መጽሐፍ አንብበናል 3-4 ዲግሪ ያለን ከሚሉት ጋር ጎን ለጎን ቁጭ ብለው የሚነጋገሩበት ነው። እዚህ ውስጥ በጭራሽ ትምክህት ሊኖር አይገባም። ለምን? ሁላቸውም በራሳቸው አካሄድ አዋቂዎች ናቸው። የጂንካ አርብቶ አደር በምንም አይነት ከሌሎች አርብቶ አደሮች አርሶ አደሮች ጋር አይደለም። እንደው ተማርን ከሚሉት በጭራሽ አታንስም። ምናልባት ብዙ ቋንቋዎች ላትናገር ትችል ይሆናል። ምናልባት ማርክስ እንደዚህ ብሎ አዳም ስሚት እንደዚህ ብሎ ወይም ደግሞ ፈላስፋው ከሌ እንደዚህ ብሎ በላ ላታጣቅስ ትችላለች። ግን ለብዙ ምዕተ ዓመት ወይም ለ1000 ዓመታት ሲወርድ ሲዋርድ የተጠራቀመ እውቀት ግን ከጀርባዋ ላይ አዝላ አእምሯ ላይ በአእምሯ አዝላ ነው የምትመጣው እና ልታስደምም ትችላለች። እኔ ራሴ ተደምሜያለሁ። ስለዚህ ያለ ትምክህት ሀገራችን የሁላችንም እኩል ነች። ያቺ አርብቶ አደር አርሶ አደርም ልጆቿን አስተምራ ፕሮፌሰርነት አካዴሚሻነት ልታበቃ ትችላለች። አብቅታም ሊሆን ትችላለች። ግን እንዳልኩሽ የተጠራቀመ እውቀቷ ግን ከማንም ስለማያንስ በእኩልነት የምንወያይበት ነው የሚሆነው። እንግዲህ ስለ ሐምሌው ስላነሱ ስለ ጉባኤው ላንሳ እኔም እና ምን ያክል ዝግጅት ተደርጓል የሚለውን ብናነሳ ጥሩ ነው። በተለይ ከመስተንግዶ፣ ከሎጂስቲክ ቴክኖሎጂ፣ ደህንነት ጋር ተያይዞ
በአጠቃላይ ደግሞ ጉባኤው ሲደረግ ለህዝብ የሚደርስበት ሁኔታ ራሱ በምን መልኩ ነው የተሰናዳው የሚለው እንደ ዝግጅቱ ብንመጣ ጥሩ ነው። ዝግጅቱ 4000 ልማድ አለ። መንግስት እንደምሰማው እንግዲህ ፖለቲካ ፓርቲዎች ስብሰባዎች በየጊዜው እንደሚያደርጉ ሰምቻለሁ። ይሄ ግን እንዳልኩሽ የአክላሜሽን ወይም የአሴምብሊ ስብሰባ አይደለም። ምን ማለት ነው? ለምሳሌ ፖለቲካ ፓርቲዎች 2000 3000 ሆነው ቢሰበሰቡ እዛ ላይ የሚሆኑ አለቃዎች አሉ፣ የሚናገሩ ካድሬዎቹ አሉ፣ ይናገራሉ። እነኚህ ያዳምጣሉ፣ ጽፈው መዝግበው ብለው ጭብጭበው መለያየት ነው። ይሄ ማጨብጨብ አይደለም፣ መካፈል ነው። ጉትጎታው ከባድ ነው የሚሆነው። መናገር አለብሽ፣ ሀሳብሽን መግለጽ አለብሽ። ይሄ ነው ትልቁ ኃላፊነት። እኩል ነሽ። ስለዚህ ያ ማለት ነው እዚህ ጠረጴዛው ላይ ክብ እንዳለ ሁሉ ሁላችንም እኩል ነፃነት ተሰጥቶን እኩል መብት ተሰጥቶን የምንናገርበት ሂደት ነው። ምናልባት መጀመሪያ ላይ ስንመጣ የተጠናቀረ ሀሳብ ይዘን ስለምንመጣ ከዛ ይዘን ከመጣ ነው የኔ ብቻ ከሚለው ሀሳብ እስክንወጣ ድረስ ቀናት ሊፈጅ ይችላል። የኔ ብቻ ይሄ ካልሆነ አይሆንም ብለሽ ከመጣሽበት አካባቢ ልትመጪ ትችላለሽ። ጓደኞችሽም ወይም ባልደረቦችሽም እዛ አካባቢው ይሄንን አስፈጸመሽ ነው ሊሉሽ ይችላሉ። እንደዛ አይደለም። ይሄ ስለ ሀገርሽ የምትወያይበት ነው። ቅድም እንዳልኩት የኔን ቁስል ያንቺን ቁስል እንዲሰማሽ የምናደርግበት ነው። ስለዚህ ነው እንግዲህ ይሄ ሂደቱ እንደ ሌላ ቦታ እንዳየነው ብዙዎች ተሰብስበው መልእክት ተሰጥቷቸው መልእክታቸውን ይዘው ጽፈው ወደ መጡበት የሚሄዱበት አካሄድ አይደለም። ይሄ በመሆኑ ለየት ያደርገዋል እና ሎጂስቲክሱም እንደዚህ ቀላል እንዳይሆን ያደርገዋል። ለምሳሌ ከወረዳ የሚመጡ አርሶ አደሮች፣ አርብቶ አደሮች፣ ሌሎች የማህበረሰብ ክፍል ተወካዮች ከክልል የሚመጡት ምናልባት አንድ ቦታ ሊሆኑ ይችላሉ። ለምን? እንዲወያዩ፣ እንዲነጋገሩ በትርፍ ሰዓታቸውን ጭምር እና እሱ ሎጂስቲክሱን ቀላል አያደርገውም። ሁለተኛ ከውጭም የሚመጡ አሉ፣ ሌላም ደግሞ በፌዴራል ደረጃም ያሉ አሉ እና ስለዚህ በዚህ ሎጂስቲክሱ ወይም ደግሞ አቀባበሉ ሂደቱ በጣም ብዙ ነገር ይፈልጋል። ለምሳሌ አዳራሽ ይፈልጋል፣ መመገቢያ ቦታዎችን ይፈልጋል፣ መኝታ ቦታዎችን ይፈልጋል፣ ቁርስና ራት መኝታ ቦታ ይፈልጋል። ምሳ እዛው አዳራሽ ነው የሚሆነው። በዛ ሂደት ውስጥ ደግሞ ጤናን ይፈልጋል፣ ንጹህ ውሃ ይፈልጋል፣ መታጠቢያ ቦታዎች ይፈልጋል፣ የጸሎት ቦታዎች ይፈልጋል። ህጻናት አብረው በድንገት ቢመጡ የህጻናት ማቆያ ይፈልጋል። መዝናኛ፣ የተወሰኑ መዝናኛ ሂደቶችን ይፈልጋል። የስፖርት መንቀሳቀሻዎችን ይፈልጋል። በጣም ብዙ ነው የሚፈልገው እና ጤና ይፈልጋል፣ ክሊኒኮች ይፈልጋል እና ሆስፒታልም ለዚህ ዴዚግኔትድ የሆኑ ወይም ለዚህ የተዘጋጁ መኝታ ሆስፒታሎችን ይፈልጋል። ለምን እንግዲህ 4000 ሰው በትንሹ እንደ 30 ቀን ማቆየት አንድ አካባቢ ሆኖ ያውም በስራ ላይ ትንሽ እረፍት እየሰጡ ማቆየት ቀላል አይደለም። ሙሉ ትኩረታቸው እንደዛ ሲሆን ስለሌላ ምንም ነገር ማሰብ የለባቸውም እና ስለዚህ ለዚህ አስፈላጊውን ዝግጅቶች እያደረግን ያለ ነው። አሁን እንግዲህ በጣም ገብተንበታል። ባለድርሻ አካላት ብዙ ናቸው። የአዲስ አበባ መስተዳድር እንግዲህ ከተማው ራሱ ከተማ ላይ ስለሆነ ትልቅ ኃላፊነት አለበት። የፌዴራል መንግስት አለበት። የክልል መንግስታት እዚህ ውስጥ አሉበት። ምን ማለት ነው? የክልል መንግስታት ከፊልቱ ወረዳ ሶማሌ ክልል ውስጥ ከሩቁ ተሳታፊዎች መጥተው አዲስ አበባ ቆይተው እስኪመለሱ ድረስ የአዲስ አበባና የዛ የክልሉ እንዲሁም የፌዴራል መንግስት ኃላፊነት አለባቸው ስለነሱ ጸጥታና ሰላምና ደህንነት በተመለከተ። ስለዚህ ኃላፊነቱ በጣም ትልቅ ነው። ግን ጥሩ ሙከራ፣ ጥሩ ኤክሰርሳይዝ፣ ጥሩ ጅማሮ ነው ብዬ አስባለሁ። ለምን ኢትዮጵያ እንግዲህ እንደዚህ አይነት የዲሞክራሲ መሰረታዊ መነሻ ሊሆን የሚችል እርሾ ሊሆን የሚችል ኤክሰርሳይዝ ማድረግ ከጀመረች ይሄ የበለጠ ወደፊት እየተጠናከረ ሲሄድ በጣም የበለጠ ውጤታማ መሆን ብቻ ሳይሆን ለአካባቢዎቿም ልምዷን የምትሰጥበት አቅም እየገነባች ነው ብዬ አስባለሁ። እና እንግዲህ እንዳልኩሽ ለዚህ ሁሉ ተሳትፎ ሁሉም ባለድርሻ ነው። ለምሳሌ እናንተ ሌላው ናችሁ።
እናንተ በአማርኛ ለሚናገረው ማህበረሰብ ክፍል ብቻ የዚህን ዳያሎግ ወይም ምክክር ሂደት ማሳወቅ ብቻ ሳይሆን እታች ላለው ህዝብ በእነኚህ በ80+ ቋንቋዎች ህዝቡ ስለ ዳያሎግ ወይም ስለ ምክክር ምንነት እንዲያውቅ፣ ስለ መብቱ እንዲናገር፣ ስለ ግዴታው እንዲናገር፣ መብት ብቻ መናገር አይደለም እንዲገባው የማድረግ ኃላፊነት አለባችሁ። የምክክር ሂደቱ በተወሰነ መንገድ እስከ ተወሰነ ደረጃ ላይ እስኪደርስ ድረስ ለሚዲያ ምቹ ላይሆን ይችላል። ለምን? ሁልጊዜ ዳያሎግ ሲጀመር ብዙ መተረማመሶች አሉት። ወደ አለመግባባት ይበዛል። የኔ ብቻ ሀሳብ፣ ምክንያቱም ከየኔ ብቻ ሀሳብ እሳቤን ይዘን ነው የምንመጣው። እዚህ የለመድነው እሱን ነው፣ ማሸነፍ ነው። ስለዚህ ይሄ ካልሆነልኝ ብለን ነው የምንመጣው ከየአካባቢያችን ስንመጣ። ስለዚህ ከዛ እስክንወጣ ድረስ ሂደቱ እንደዚህ አልጋ ባልጋ አይሆንም። ነገር ግን በኋላ ላይ ወደ ኮንሰንሰስ ወደ መግባባት እየተደረሰ ሲኬድ እነኚህ ሂደቶች ያው ተመዝግበው መጨረሻ ላይ ለተመራማሪዎች ለህዝቦቻችን ግልጽ መሆናቸው አይቀርም። ነገር ግን በየሂደቱ ደግሞ የተወሰኑ ውሎውን ደግሞ የሚዘገብበት አካሄድ ይኖራልና ስለዚህ ሎጂስቲክሱ እንደዚህ እንደሚታሰበው ልክ ነው። በትክክል እንደምናስበው ውስብስብ መሆኑ ከወዲሁ በሚገባ ተረድተን እገዛዎችን ከየቦታው ከመንግስት ከፌዴራል ጀምሮ እያገኘን እየሄድንባቸው ነው ያለ ነው። ህዝቡ ይወክለኛል የሚለውን ሰው መርጦ ነው ወደዚህ መድረክ የሚመጣውና ከያለበት ሲመጣ ትልቅ የማህበረሰብ ሀሳብ የአካባቢውን ጥያቄ ህመም ይዞ ነው የሚመጣውና እንደተባለው ያ የምክክር ቦታ ላይ አንዱ ህመም አንዱ ጋር እንዲሰማ የማድረግ እድል አለው። እኔ ብቻ አይደለሁም የታመምኩት ለካሱም ታሟል የሚል ሀሳብ እንዲጋባባቸው ያደርጋል። እውነት ነው። ስለዚህ እነዚህ ለመወያየት ወደዚህ መድረክ የሚመጡ አካላት ግን ምን ይጠበቅባቸዋል? በተለይ ይሄ ሀገራዊ መግባባት አይደል? ለመግባባት አይደል ይሄንን ትልቅ መድረክ ያዘጋጀ ነው። የኔ ብቻ ይሰማ ብለን ከሄድን የኔን ብቻ ተናግሬ በቃ የኔን ብቻ አስፈጽም እሄዳለሁ ብዬ ካልኩ እርሶም እንዳሉት ስኬታማነቱ ላይ ጥላ ያጠላል። ስለዚህ ይዘው የመጡትን ብቻ ብለው የሌላው ህመም ሳይጋባባቸው የራሳቸውን ብቻ አስፈጽሞ ከመሄድ ይልቅ እንዴት ነው ወደ ሀገራዊ መግባባት መምጣት የምንችልባቸውን ሀሳቦች የሚያርቁ ሀሳቦችን ማንሳት መቻል ያለባቸው ምንድን ነው የሚጠበቅባቸው? እሱ ነው እንግዲህ በሂደት እየተረዱት ይሄዳሉ። መጀመሪያ ሲመጡ እኔ የምፈልገው ይሄንን ነው ብለው ሊመጡ ይችላሉ። እንግዲህ እኔ የምፈልገው ይሄንን ነው ብለው ሲመጡ ምን ያህል ስሜታዊና ምን ያህል ምክንያታዊ እንደሆኑ መረዳት ያስፈልጋል። በሌላው በዛኛው ጫማ የሚባለው እኮ ይሄ ነው። እሱ ምክንያት ስላላቸው ነው። እኔ ደቡብ ጂንካ ላይ ሄጄ ጂንካው አርብቶ አደር የምትናገረው በጣም የሚገርም ነው። እኔ ብቻ አላለችም። ስለ ሰሜን እናቶች በጣም ማዘኗን ነው የነገረችን። ልጆቻቸው የሞቱባቸው ሀዘንተኞች መሆናቸውን እሷም እናት ሆና እንዴት እንደሚያም ጭምር ነው ስለ ሰሜን እናቶች አዝና የተናገረችው። ያን ሀዘን ግን ትንሽ ቆይታ ደግሞ ወደ ራሷ አመጣችው። እንዴ እኔም እኮ የመሀል ሀገር እኮ እኔን የሚፈልገኝ ልጆችን ለመውሰድ ነው። የኔም ልጆች እኮ ከኔ ጋር ይወሰዱና ወታደር ሆነው ወደ ሰሜን ይላካሉ። እዛ ሄደው ይቀራሉ። እድለኛ የሆነች እናት እጃቸው እግራቸው ተቆራርጦ አይናቸው ጠፍቶ ይመጡላታል። እሱ እድል ከሆነ። እድለኛ ካልሆነች ደግሞ ከናካቴው የት እንደገቡ ሳይታወቅ ዶግ አመድ ሆነው ይቀራሉ። ይሄ እንግዲህ ከሰሜኗ እናት ጋር ራሷንም የመጀመሪያ የሰሜን እናት አስቀደመች። ይሄ በእሷ ጫማ ውስጥ መሆኑ ማለት ነው። ከዛ ደግሞ የራሷን አመጣች። እሷም እንደዚሁ ልጅ አልባ ወይም ደግሞ አካል ጉዳተኛ ልጅ ጧሪ እንደምትሆን በቆየ እድሜዋ በዚህ ብቻ ሳትቆም ደግሞ ምን አለች? እንዲያውም እኮ እኛ የዳር ሀገር ህዝቦች የተረሳነን፣ የመሀል ሀገር መንግስት እኮ እኛን አያውቀንም፣ ድልድይ የለንም፣ እስካሁን የምንወልደው ጫካ ነው። በዚህ 21ኛ ክፍለ ዘመን ትምህርት ቤት አሁንም እንደሚባለው አልተዳረሰልን። ስለዚህ አስቢያት እንግዲህ ያልተማረች አርብቶ አደር ምን ታውቃለች? ፖለቲካ ታውቃለች፣ ኢኮኖሚ ታውቃለች፣ የአስተዳደር ችግር መኖሩን ትረዳለች። ስለዚህ ስለ ሰሜን ስትናገር ስለ ሰሜን ህመም ከተሰማሽ ያንን ህመም ደግሞ ወደ ራሷ ስትመጣ ደግሞ አንቺም ልትታመሚላት ይገባል።
ለፌዴራል መንግስትም ሆነ ለክልል መንግስት ደግሞ መልእክት እያስተላለፈች ነው። ድልድይ እኮ የለንም እኮ አሁንም እኮ ስንት ወንዝ አቋርጫን ነው የመጣ ነው። አሁንም ጫካ ውስጥ ነው የምንወልደው። ስለዚህ እኔም የዳር ሀገር ሴት አርብቶ አደር በመጀመሪያ ደረጃ እኔ የዳር ሀገር አርብቶ አደር እናንተ ከመሀል ሀገር ከመጣችሁ ከትልልቅ ሰዎች ጋር እኩል ተቆጥሬ አብሬ ለመነጋገር በመቻሌ ፈጣሪን አመሰግናለሁ አለች። እንግዲህ ትህትናዋንም አሁን እግረ መንገዳችን ኢምፓወር እያደረግናት ነው፣ ጉልበት እየሰጠናት ነው፣ እንድትናገር እያዳመጥናት ነው። ሌላው ግን እዚህ ውስጥ ያለው እውቀት ቅድም የነገርኩሽ ምንድን ነው፣ እቺ ሴት በጣም ብዙ ዲግሪ ካላቸው ፖለቲከኞች ምናልባት የበለጠ ምልከታ አላት። ይሄ ነው እንግዲህ ልብሽን የሚያሞቀው። ስለዚህ በዚህ ሂደት ውስጥ እንዳልኩት ዝም ብሎ ስሜታዊ የሆነ ንግግር እንዳይሆን፣ ምልልስ እንዳይሆን፣ ክርክር እንዳይሆን ዳያሎግ በትክክል መሆኑን እንግዲህ ለማዘጋጀትም ጭምር ነው። ከዛ ከ1 ሳምንትና ከ2 ሳምንት በፊት የሚሰጡ የእውቀት ትጥቆች ሊያዘጋጇቸው የሚገባው ተሳታፊዎቹን በዛ ምክንያት ነው የምለው። ለዛ ነው። ለዚህም ነው የመጀመሪያዎቹ ሳምንታት ወይም ሳምንት እና ቀናት ከባድ የሚሆኑት። ለምን ሁሉም መናገር ይፈልጋሉ፣ በእርግጠኝነት ሁሉም መተንፈስ ይፈልጋሉ። ሁሉም ጊዜ ያጥራቸዋል። 3 ደቂቃ ብሰጫቸው አይበቃቸው። ምክንያቱም ለዘመናት የታፈነ ነገር ነው መተንፈስ የሚፈልጉት። አንቺ እኮ ብዙ አየር ወደ ውስጥ አስገብተሽ በያዝሽው ቁጥር የምታስወጪውም ያን ያህል እኮ ይበዛል። ስለዚህ ምንድን ነው የታፈነው ነገር በጣም ብዙ ከሆነ ያ የታፈነ ነገር ለመውጣት ደግሞ ጊዜ ያንኑ ያህል ጊዜ ይፈጃል። ስለዚህም ነው እና ትጥቅ ያስፈልጋል፣ ምክንያታዊ ለመሆን የራሱ የሆነ ስራ ይፈልጋል የምንለው እሱም። ከጉባኤው ማግስት ኢትዮጵያ ምን አይነት ምዕራፍ ላይ ትገኛለች ብሎ ያስባሉ? እርስዎ ባለፈው ሰኔ 5 በሰጡት መግለጫ ላይም እንደሰማሁት ለዚሁ የጠንካራ ሀገረ መንግስት በመገንባት ረገድ ጽኑ መሰረት ይጥላል ብለን እናምናለን ብለዋል እና ከዚህ አንጻር በጉባኤው ማግስት ምን እንጠብቅ? ከጉባኤው ማግስት እንግዲህ መነጋገር ይቻላል፣ መገናኘት ይቻላል። እንግዲህ አሁን እንደምናደርገው አይነት ጉባኤ እንደው የ6 ወሩ ማድረግ አንችልም፣ በጣም ውድ ነው። ግን ይሄንን ልምድ ተሸክመ ነው እንመለሳለን ወደ መጣንበት። ወደ 2000 በላይ የሚሆኑ አጀንዳዎች ተሰብስበው ከዛ ውስጥ ምናልባት ለሀገራዊ ምክክር ጉባኤ የሚቀርቡት ከ10 አይበልጡም። መሰረታዊ የሆኑ ነገሮች ናቸው የሚቀርቡት። ያ ማለት ግን የአረብቲዋ አርብቶ አደር የሰጠችው አጀንዳ ይወረወርባታል ማለት አይደለም። ስለዚህ እነኚህ አጀንዳዎች ወደ መጡበት ደግሞ የሚመለሱ አሉ። የየክልሎቹ መንግስታት የሚመልሷቸው አሉ። በፈረንጅኛው ኢንትራና ኢንተር ሪጂናል ዳያሎግ የምንለዋል። ኢንትራ ሪጂናል ዳያሎግ ማለት በዛው በክልል ውስጥ ምክክሮች ያስፈልጋሉ። እዛው ክልሎቹ የሚፈቷቸው ጥያቄዎች መጥተዋል ወደኛ። በክልሎች ማለቅ ያለበት በዞንና በዞን መሀል፣ በወረዳና በወረዳ መሀል ብዙዎች የሀገራችን ህዝቦች እውቅና ይፈልጋሉ። እውቅና ሲፈልጉ ትልቅ ነገር አይደለም፣ እወቁን፣ እውቅና ስጡን። አንዳንዶቹ ማንነታቸው ላይ ጥያቄ አላቸው። አንቺ ስምሽ አየለች ብልሽ አቤት አትይኝም፣ ዝም ብለሽ ነው የምታልፊ። መንገድ ላይ አየለች ብልሽ፣ አስቴር ብልሽ፣ ምንም ቅድስት ብልሽ ትዞሪያለሽ። ሌላም ቅድስት ልትኖር ትችላለች። ግን ቢያንስ ቅድስት የአንቺ መጠሪያና የማንነትሽ አካል ነው። ስለዚህ እነዚህ አይነት ጥያቄ የሚጠይቁ በጣም ብዙ ህዝቦች አሉ። እኛ እንደዚህ አይነት ህዝቦች ነን። ማን ነው ታዲያ የሚሰጣቸው? እኔ አሁን አንቺን አይ በቃ ከዛሬ ጀምሮ ቅድስት መባል የለብሽም ብልሽ ምን ማለት ነው ፕሮፌሰር? እኮ መብቴ ነው። ስሜን እናት አባቴ ያወጡልኝ፣ ራሴም የመረጥኩት ስም ነው። እርስዎ ማን ስለሆኑ ነው የኔን ስም የሚቀይሩት ያለሽ? ምክንያቱም ስምሽ የማንነትሽ አካል ነው። ሰርተፍኬትሽ ላይ፣ መታወቂያሽ ላይ፣ ብዙ ነገርሽ ላይ ያለው ቅድስት ነው። ስለዚህ እንደዚህ አይነት ጥያቄዎች አሉ። ይህንን እውቅና ስጡን የሚሉ ጥያቄዎች አሉ። ለምሳሌ ይሄ እውቅና በዛው በዞኑ የሚያልቅ በክልሉ የሚያልቅ ጥያቄ ሊሆን ይችላል። የግድ ፌዴሬሽን ምክር ቤት
መምጣት ላይኖርበት ይችል ይሆናል። ምሳሌ ነው። ሌሎች ደግሞ በሁለት ክልሎች መካከል የሚያልቁ ጉዳዮች ደግሞ ይኖራሉ። ኢንተር ሪጅናል ዳያሎግ ወይም ደግሞ በክልሎች መሀል የሚደረጉ ዳያሎጎች የሚፈልጉ ይኖራሉ። ነገር ግን ከዚህ ጋር ተያይዞ ግን በክልል መንግስታትም ሆነ በፌዴራል መንግስት በፖሊሲ አቅጣጫ ሊወሰንባቸው የሚገቡ ጉዳዮች አሉ። መሰረታዊ የሆኑ ጉዳዮች የወረዳ አስተዳደር ጉዳዮች እኮ በዛ በዞኑ ላይ ማለቅ አለባቸው። ያ ወረዳ እኮ መስራት ካልቻለ እኮ ተጠያቂው እኮ ዞኑ ነው። ቀጥሎ ተጠያቂ ያለው ክልሉ ነው። ምክንያቱም ክልሉ ዞኑንና ወረዳው ማስተዳደር አቅቶታል፣ ተስኖታል ማለት ነው። ያ ወረዳ የፍትህ ችግር አጓድሏል ተብሎ ሀገራዊ ጉባኤ ላይ የሚቀርብበት አግባብ የለም። ምክንያቱም ያ በዛው በቦታው ማለቅ ያለበት ነው እና እንዲህ አይነቶች አጀንዳዎች በቅርቡም ትሰማላችሁ። ወደ የክልሎቹ የሚመለሱ በርካታ አጀንዳዎች በቅርቡ ለክልል መሪዎችና ለፌዴራል መሪዎች ይቀርባሉ። ፌዴራሉም የተነሱበት ጥያቄዎች አሉ። በፌዴራሉ ማለቅ ያለበት ስጡን ብለዋል ለፌዴራል መንግስት። እኛ በፖሊሲ መልክ ነድፈን ልንጨርሰው የሚገባቸው ነገሮች ካሉ ለእኛ ይምጡልን ባለው መሰረት አሁን ተለቅመው ወጥተው የፌዴራል በአጠቃላይ ለሀገራዊ ምክክር ፋይዳ ያላቸው በዛ ይቀርባሉ። በሌላ መልክ ግን ለየክልሎቹና ለፌዴራል መስጠት ያለባቸው ሁለቱ ከተማ መስተዳደሮችን ጨምሮ ወደ እነሱ ይመለሳሉ። ምክክር ኮሚሽን ውስጥ ከዛ በኋላ ምንድን ነው ሚናው የሚሆነው? ካለቀ ምክክሩ ጉባኤው ካለቀ በኋላ ሚናው ምንድን ነው? በተለይም ደግሞ እነዚህ ከምክክሩ የተገኙ ሀሳቦችን፣ ውሳኔዎችን በማስፈጸም ረገድ ሚና ይኖረው ይሆን? ሀሳብ ከመስጠት የዘለለ ከምክር ሀሳብ የዘለለ ምን ሚና ይኖረው? እስከ እድሜው ድረስ ለምሳሌ የመጀመሪያዎቹን አጀንዳዎች ምክር ሀሳብ ካገኘ ቶሎ ወዳለው መንግስት ይልካል እና ልኮ ያለው መንግስት ምን ደረጃ ላይ እንዳደረሰ እየተከታተለ ለህዝብ ያሳውቃል። እሺ ብሏል? አዎ። ምን እያደረገው ነው? እዚህ ቦታ ደርሷል። ለምሳሌ ህገ መንግስታዊ አንቀጾችን በተመለከተ ከሆነ ይህን አንቀጽ ወደ ህግ አውጪው ይሄዳል። ህግ አውጪው ደግሞ ዝም ብሎ በማግስቱ ሰርዣቸዋለሁ፣ ቀይሬያቸዋለሁ አይልም። የራሱ ስርዓት አለው። ስለዚህ ግን ሂደቱን ለህዝብ የማሳወቅ ኃላፊነት አለው። ይሄ እንግዲህ በዚህ ቴኔር ወይም ደግሞ በተሰጠው ጊዜ ውስጥ ማለት ነው። እስከዛ ድረስ ስራዎችን እየተከታተለ ለህዝብ ያሳውቃል። ያ አንዱ ኃላፊነቱ ነው። ከዚያ በኋላ ግን በቀጣይነት ያለው ነገር የሚቀጥለው መንግስት የሚወስነው ነገር ነው የሚሆነው። ለምን ይሄ የሀገራዊ ምክክር ጉባኤ የሀገራዊ ምክክር ሂደት ቅድም ዳርኩሽ እንደ ኮሎምቢያው እንደ ምሳሌ ብንወስድ እንደዚህ በቀሪዎቹ 3 እና 4 ወራት ጊዜ ውስጥ የሚፈጠም ነገር አይደለም። ብዙ ጊዜያቶችን ይፈጃል። ግን ቢያንስ አሁን ያሉት የሚቀርቡ ትልልቅ አጀንዳዎች የት ጋር እንደደረሱና ሂደታቸውን ግን እየተከታተለ እስካለበት ጊዜ ያስቀጥልና ከዛ በኋላ እንዳልኩት አዲሱ መንግስት ምንድን ነው የምናደርገው? ይህን ተቋም በምን አይነት ብንቀርጸውና እንዲቀጥል ማድረግ ይቻላል? ወደፊት የምርምር የጥናትና እንዲህ አይነት ችግሮች ወደፊት እንዳይከሰቱ የሚከታተል ተቋም ነው የምናደርገው። አንድ ሁለተኛ ነገር ደግሞ ቅድም እንዳልኩሽ በየክልሎቹ የራሳቸውን ዳያሎጎች ወይ ምክክሮች እንዲያደርጉ አጀንዳዎች ወደ እነሱም ይመለሳልና የእነሱንም በየጊዜው እየተከታተለ እነሱንም እያገዘ በየክልሎቹ ክልሎቹ ላይ የተነሱ ጥያቄዎች በሚገባ ምክር ሀሳብ ተወስዶባቸው ተግባራቸውን እየተከታተለ ለክልሎቹም እንዲያሳወቁ የሚያስችል ተቋም ለነሱም ፈጥሮላቸው እያገዘ የሚሄድ ነው። ወይ ሌሎቹም እንግዲህ እንደ አስፈላጊነቱ የሚወስነው ያው እንግዲህ የሚቋቋመው መንግስት ይሆናል። ተስፋ የማደርገው እንደሚመስለኝ ዝም ብሎ እንደ ቀደሙት 2 ኮሚሽኖች ይህን ያህል ሄዶ ይህን ያህል ተሰርቶ የሚዘጋው አይመስለኝም። ግን አካሄዱን ግን በተለየ መልኩ ይቀምረው የሚያስተካክል ይሆናል የሚል ዝም ብዬ ራሴ ግምትና ስሜት አለኝ። በተረፈ ኮሚሽነሮቹን ከሆነ ወይም እኔን ከሆነ የምትጠይቅኝ እኔ እንግዲህ 4 ዓመት ከ8 ወር አገልግያለሁና ስለዚህ አገሬን እኔ መርቂያት እሷም መርቃኝ ደግሞ ወደሚቀጥለው ምዕራፍ ልሄድ ይገባኛል ብዬ አስባለሁ። እንግዲህ እግዚአብሔር ጤናና እድሜን ከሰጠ
ምክክር ኮሚሽኑ ከመጀመሪያው ጀምሮ ሲመጣ እስካሁን ድረስ አልጋ ባልጋ የሆነ መንገድ አልነበረውም። እጅግ በጣም አድካሚ፣ በተለያየ ጊዜ እኛም ያነሳናቸው ስትነግሩን እናንተ ስንሰማ ለህዝቡም ስናደርሳቸው የነበሩ እጅግ በጣም ብዙ አድካሚ ጉዞ ነበረው በዚህ 4 ዓመት ውስጥ። አሁን ወደ ትልቁ ምዕራፍ ደርሷል። በዚህ ሂደት ውስጥ ግን አንዱ ተግዳሮት የነበረው ሲነሳ የነበረው በተለያዩ ሶሻል ሚዲያዎች በተለያየ መንገድ አጠራጣሪና ታማኝነት እንዳይኖረው ወይም ሰው አምኖ በዚህ ሂደት ውስጥ ሀሳቡን እንዳይገልጽ ችግሩን በጠረጴዛ ዙሪያ እንዳይመካከር የሚያደርጉ ሀሳቦች ሲንሸራሸሩ ነበረ። እናስታውሳለን ከውጭ ሀገራት ወይም ዲያስፖራ ከምንላቸው ጋር በነበረው ምክክርም የተለያዩ ሀሳቦች ሲንሸራሸሩ ሰምተናል። ግን ደግሞ በትክክል ሀሳባቸው ማምጣት ተችሎ እንደ አንድ ዜጋ የኢትዮጵያ የመከረች ባለችበት ጊዜ እነሱም እንዲመክሩ ተደርጎ ወይም ሀሳባቸው እንዲንሸራሸር ተደርጓል። ይህ ሂደት አሁንም እንደሚቀጥል አምናለሁ። ግን በእንደዚህ አይነት ተግዳሮት ጊዜ ምክክር ኮሚሽኑ እንዴት ነበር ሲያልፍ የነበረው? አሁንም ከዚህ በኋላ ሊገጥመው ስለሚችል ሶሻል ሚዲያው ላይ ያሉት የሚንሸራሸሩ ሀሳቦች ሊሆኑ ይችላሉ። እንደዚህ ያሉ አጠራጣሪ ሀሳቦችን ትክክል እንዳልሆኑ ከመግለጽ አንጻርም ሊሆን ይችላል። አንጎል ደንገጥ የሚያደርገው ነገር ላይ ትኩረት ይሰጣል። በተለይ በአሁኑ ሰዓት አሁን ያለው ወጣት የአቴንሽን ትሬሽሆልድ እንለዋለን፣ የትኩረት አቅሙ በጣም ውስን ነች። ማለት ትንንሽ ነገሮች ናቸው የሚስቡት። ከረጅም ንግግሮች ይልቅ ትንሽ ካቼ የሆኑ ወይም ቶሎ ሊማርኩ የሚችሉ ነገሮች። ለዚህ ነው አሁን ቲክቶክ እና ኢንስታግራም እኚህ በጣም ትንሽ መልእክት ለሰከንዶች የሚላኩ መልእክቶች የበለጠ እየማረኩ፣ ከዛም ጋር ተያይዞ ደግሞ የሚያስደነግጡ መሆን አለባቸው። ምንድነው ኤክሳይትመንት የሚፈጥሩ አቻ ቋንቋ ትችለት ነው የሚያስደነግጡ ያልኩትና እነዛ ላይ ነው ትኩረት የሚያደርገው። ቶሎ የሚስቡ አይተሽ እንደሆነ ቅድም እንደነገርኩሽ ርዕሶች ቶሎ የሚያስደነግጡና የሚስቡ ካልሆነ በስተቀር ፕሮፌሰሩ ስለ ሰላም ረጅም ኢንተርቪው ሰጡ ብለሽ ርዕሱን ብታስቀምጩ ማንም አይከፍተውም። ግን ከሁሉ በላይ ግን ትልቁ ዋጋ ያላት ሰላም ነች። ስለ ጦርነት ተናገሩ ብትይ ግን ብዙዎች እንዴ ስለ ጦርነት መናገር ጀመረ እንዴ ብሎ መክፈታቸው አይቀርም። ልክ ሲከፍቱት አንቺ ወደ ሰላም ብታረጊ እንደገና ይመለሳሉ። ስለዚህ ምንድነው ማህበራዊ ሚዲያ ትልቅ ጉልበት አለው። በአሁኑ ሰዓት የሚያዋጋን እሱ ነው። ከፈለገም ያፋቅረንም እሱ ነው። ማህበራዊ ሚዲያ ትልቅ ማህበራዊ ስራ ይሰራል። የታመሙትን ያስታምማል፣ ለተጎዱት ይደርሳል። በጣም ትልልቅ ስራዎች የሚሰሩ አሉ። ትልቅ አክብሮት አለኝ። ያንን ያህል ደግሞ አስደንጋጭ የሚያጋጩ በተለይ ህዝቦችን የሚያጋጩ ሃይማኖቶችን የሚያጋጩ ማንነት ላይ ጥያቄ ያላቸውና ዝም ብሎ የጦርነት አታሞ የሚመቱ ይኖራሉ። እነኚህ የጦርነት አታሞ ድምጾች የበለጠ ይሰማሉ ለሰላም ከምትመቻቸው የነጋሪት ድምጾች የበለጠና ስለዚህ እኛም ላይ ከመጀመሪያው ጀምሮ ብዙ ነገሮች ይነገራሉ። እንዳልኩሽ አብዛኞቹ 100% ማለት ይቻላል ምንም ከኛ ጋር ግንኙነት የላቸውም። እኔ ደግነቱ አልከታተልም። ምክንያቱም በዛ ውስጥ ገብቼ አሉታዊ ኢነርጂ ወይ ኔጌቲቭ ኢነርጂ ማዳበር አልፈልግም። ምክንያቱም ቅድም እንዳልኩሽ እኮ ነው አየለች ብትባይ ቤት እንደማትዩ ቅድስት ብቻ ስትባይ ቤት እንደምትዩ እኔም መስፍን ሆኜ ስራዬን እየሰራው ምክር ሀሳብ የሚሰጡኝ ከሆነ እቀበላለሁ። ይልኩልኛል በኢሜል እንዲህ ብታረግ ጥሩ ነው፣ እንዲህ ቢሆን ይሻላል። ውዳሴ ከንቱንም አልፈልገውም። የሚያስወድስ ነገርም የለኝም ደግነቱ። ምክንያቱም ቢያወድሱኝም እኔን ስለማይመለከተኝ አላየው፣ ቢነቅፉኝም በቀጥታ እስካልተመለከተኝ ድረስ አላየው። አንዳንድ ነገሮች በትክክል ተናግሬ በዛ ላይ የሚነቅፉኝም ትክክል ነው እቀበላለሁ። ይሄ ሰውዬ ዝም ብሎ ኢትዮጵያዊ ነኝ ኢትዮጵያ ይላል የሚሉኝ ይኖራሉ። እሱ ምንም ክደው ነገር አለም ኢትዮጵያ ነው የምለው። ግን እንዳልኩሽ በብሔር ብሔረሰቦች በህዝቦች እኩልነት በሃይማኖቶች እኩልነት ከ5-6 ቀን በፊት አንድ የእምነት ተቋም አምጥቶ ይሄ ነው አጀንዳችን ብሎ ሰጥቶኛል። ባልደረቦች የማያውቁት የእምነት ተቋም ነው፣ ወይም ደግሞ ጥያቄዎች የጠየቁት የእምነት ተቋም ነው። ግን እኔ መርጠህ ተቀበል፣ ይህንን አገለህ ይሄኛውን እየፈለግከውን ተቀበል አልተባልኩም። ምክንያቱም አዋጁ የሚለው እንደዛ ነው። ስለዚህ እንዳልኩሽ ሁሉንም በተቻለን መጠን እዚህ ያለን ሰዎች በኩል ለማየት እንሞክራለን። አንዳንድ ጊዜ ሰዎች ነንና ፍጹም አይደለንምና
አፋችን ሊያመልጥ ይችላል ስንናገር። ስለዚህ በእንዲህ አይነት ሂደቶች ያን ያህል ገርመውኝ አስደንግጠውኝም አያውቁም። የፈረንጆች ክሮኮዳይል ስኪን የሚሉት አለ፣ ወፍራም ቆዳ፣ እሱን በየጊዜው ተላብሰናል እና በየጊዜው ደግሞ እንዲህ ብላችሁ ነበር፣ በዚህ ግጭት ጊዜ እንደዚህ አፍላፊ ነበረ እናብራራለን። አፍላፊዎቹ በተቻለ መጠን እንዳይኖሩ፣ ለምሳሌ ግጭት ሲኖሩ የሰሜንና የደቡብ በየቦታው ማዕከላዊ መንግስት ጋር በነበረው በተቻለ መጠን አንደበታችን ቁጥብ እንዲሆን ሞክረናል። ግን አንዳንዴ ሰዎች በተዛባ መልኩ ማህበራዊ ሚዲያው አዛብቶ አቅርቦ ሰዎች ቅሬታ ደርሶብናል ባሉባቸው አካባቢዎች ደግሞ አፍ አውጥተን ደግሞ ይቅርታ ጠይቀናል። ጠይቄያለሁ። በእንደዚህ ተረድታችሁኝ ከነበረ ይህን ለማለት አልፈለግኩም፣ ልልም አይገባኝም፣ አልችልምም። ነገር ግን ሲቀርብ አቀራረቡ እንደዛ ሆኖ ቅሬታ ፈጥሬባችሁ ከሆነ ይቅርታ አድርጎልኝ ይላሉ። ከመቀበል አንጻር ነው እንጂ አሁን የተባለውን ሁሉ ተቀብሎ ወስዶ ሀሳባቸውን እንዳይበረዝ ከማድረግ አንጻር ጭምር ብዬ ነው። እንግዲህ እንዳልኩሽ እኮ ነው ሁልጊዜ አሁን እኛ 93% በመቶ የሚሆነው ወረዳ ተሳታፊያችን ነው። ማህበረሰቡን በሰፊው እናገኛለን። በየሄድንበት ቦታ 100% እንፈቀራለን ብለን አናስብም። እንደዛ መጠበቅም የዋህነት ነው። በየራሳቸው ምክንያቶች የየራሳቸውን ምክንያት ደርድረው እኛ ላይ ቅሬታ ያላቸው ሊኖሩ ይችላሉ። አንዱ ቅሬታ እኛ ላይ የሚነሳው ለምሳሌ መንግስትን ይወግናሉ ወይም ብልጽግና ፓርቲን ያስቀጥላሉ ነው። እና ብልጽግና ፓርቲ ለመቀጠልም ሆነ እንዳይቀጥል ለማድረግ የምንሰራቸው ስራዎች ምንም የሉ። እኛ የምንሰራቸው ስራዎች ፖለቲካ ፓርቲዎችን የበለጠ ኢምፓወር ያደርጋሉ፣ ጉልበት ይሰጧቸዋል። እዚህ ሀገር ላይ ሰላም ከመጣ እኮ ወደፊት እኮ የተለያዩ የፖለቲካ ፓርቲዎች እኮ በተለያየ ጊዜ መሪዎቻችን ሊሆኑ ይችላሉ። እንደው ቢጠፋ ኮዋሊሽን ወይም ቅንጅት እየፈጠሩ እንደ አውሮፓና እንደ ሰሜን አውሮፓ ሊመሩን ይችላሉ። ይሄ ሁሉ ሊሆን የሚችለው ሰላም ሲፈጠር ነው። እኛ እያልን ያለነው ሰላም ፈጠሩ ነው። ይሄ ሰላም መፈጠር ላለውም ገዢ ፓርቲ ይጠቅመዋል፣ ሌሎች ፓርቲዎችም ይጠቅማቸዋል። በየጊዜው ደግሞ እነኚህ የተለያዩ ጥያቄዎች የሚጠየቁትን ጥያቄዎች እኛ ለፌዴራልም ሆነ ለክልል መንግስታት ከማቅረብ አንድ ቀን ወደኋላ ብለን አናውቅም። በእርግጥ እያንዳንዱ የምንሰራው ነገር ሚዲያ ላይ ማውጣትም የለብንም። ለምሳሌ አንዳንዶች በዚህ እንደዚህ ስላልን ያለነው እስር ቤት ነው፣ እንደዚህ ሆነናል፣ ይሄ ደርሶብናል፣ ሁሉንም ጥያቄዎች እናቀርባለን። ትግራይ እኮ ከ20 ጊዜ በላይ ስንመላለስ እዛ አካባቢ ያሉት ማህበረሰብ ክፍሎች የሚጠይቁትን ጥያቄ ያለው የህወሓት ፓርቲና ሌሎችንም ጨምሮ የሚጠይቁን ጥያቄ እዛም ፌዴራል መንግስት እናቀርባለን፣ ጥያቄዎቻቸውን እናቀርባለን፣ ለክልል መንግስታት እናቀርባለን። ግን እያንዳንዱን የሰራ ነው በዛሬው ዕለት ይሄን አድርገናል፣ ይሄን ለከላይ ያቀርበናል ብለን አናቀርብም። ስራዎቻችን እንሰራለን። ለምን እንደዚህ የምናደርገው ምንድን ነው? የእኛ ማንዴት አዋጁ ላይ ያለው ስራ የተሰጠን አንዳንዶች እንደሚገምቱት እርቀ ሰላም መፍጠር ወይም መንግስት ላይ ተጽዕኖ አድርጎ ይህንን ማድረግ አይደለም። ግን ለስራችን አስቻይ ሁኔታዎች ግን እንዲፈጠሩልን ሁላቸውንም ጉልበት ያላቸውን መንግስታዊ አካላትን ከመጠየቅ ወደ ኋላ አንልም። ስለዚህ ነው እንግዲህ እንዳልሽው እንዳይበረዝ ያልሽው ዋናው ነገር መረጃን በትክክል ሳይውል ሳያድር ማቅረብ ነው። እንግዲህ ቃል አቀባይ ያለን እዚህ በተቻለ መጠን ጊዜውን እየጠበቀ ለእናንተ ለሚዲያ የደረስንበትን እንዲያሳውቅ ነው እንግዲህ ዋናው ዓላማው። የእኛ በር እንዳየሽው ከማንኛውም መስሪያ ቤት የተለየ ነው። ምክንያቱም ካሜራችሁን ይዛችሁ ስትገቡ ከየብሔረሰቡ የሚመጡ ህዝቦች የት ነው የምትሄዱት፣ ማን ጋ ነው፣ እነማን ናችሁ የሚላችሁ የለም። ይህን ደሊበሬትሊ ሆን ብለን ያደረግነው። በጣም ነው የገረመኝ ነበር። ሆን ብለን ያደረግነው ይሄ የኢትዮጵያውያን ቤት ነው። ይሄ ምንድነው ምልክት እንዲኖረው ነው። እዚህ ቦታ ላይ ህዝቦች ጥያቄያቸውን ይዘው መቅረብ ይችላሉ። ይሄ የሰላም ቦታ ነው እና ማንኛውንም ጥያቄ ሊጠይቁ ይችላሉ። ታች ትልቅ ሳጥን አለ፣ በኋላ ስትሄዱ አንሱት። ትልቁ ሳጥን ማንም ሰው ወኪን አድርጎ ገብቶ የኢትዮጵያ ችግርና ጥያቄ ይሄ ነው ብሎ ጽፎ በፖስታ ሲፈልግ ሌጣውን አድርጎ እዛ ውስጥ ከቶ እንዲሄድ ነው። እንደ ምርጫ ባለት ቦክሱ ማለት ነው። አለ ግን ያስገባ እንደዛ አለ። ይሄ በየጊዜው ይገባል፣ በየጊዜው ፊልተር ይደረጋል፣ ይመረጥና ወደ እንትን ቋት ይገባል፣ ወደ አጀንዳ ቋት ይገባል። ይሄ ጥያቄ መጨረሻ ነው ለእርሶ ነው። እርሶ ኢትዮጵያን በፊት የሚያውቋት ኢትዮጵያ አለች፣
አሁን ደግሞ ምክክር ኮሚሽን ውስጥ ከገቡ በኋላ ወይም በዚህ ኃላፊነት ላይ ያሉ የሚያውቋት ኢትዮጵያ አለች እና በዚህ ጊዜ ውስጥ ምን አስገረሙት? ምን ደነቀውት? ኢትዮጵያ ውብ ሀገር መሆኗ በፊትም እንግዲህ እኔ ትግራይ ሰርቻለሁ፣ ወሎ ሰርቻለሁ። እንግዲህ ብዙ አዲስ አበባ ነው ተወልጄ ያደግኩትና የመጀመሪያ ደረጃና የዩኒቨርሲቲ ሁለተኛ ደረጃን ጨምሮ ዩኒቨርሲቲ የመጀመሪያ ዓመት ሲተምሬ ውጭ ነው ተምሬ የመጣሁትና አገሬን ከሚገባው በላይ አወቅኳት። ተስፋ አደረብኝ በአገሬ ላይ በተሻለ ሁኔታ። እንግዲህ አስተማሪ ስትሆኝ ዩኒቨርሲቲ አስተማሪ ሲሆን አዲስ አበባ ዩኒቨርሲቲ የሚመጡት የተወሰኑ ብሔረሰብ ክፍሎች አይደሉም፣ ከሁሉም ጋር ይመጣሉ። ጳውሎስም በፕሮቮስትነት ያንን ተቋም ስመራ ሆን ተብሎ ወደኋላ በልማት እና በትምህርት የቀሩትን አካባቢዎች በተለይ አራቱ ላይ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሶማሌና አፋር ላይ ትኩረት አድርገን ነበር የምንሰራው። ከሌሎቹም እንቀበላለን እና አስተማሪ ስትሆኝ ከሁሉም ጋር የመጡ ልጆችን ታገኛለች፣ ከኢትዮጵያ የመጡ ግን ኢትዮጵያን ደግሞ ባለችበት ቦታ ሄዶ ማየት ደግሞ ይለያል። ምን ማለት ነው? በሄድኩበት ቦታ ሲሄድ ለእኔ ድሮም ቢሆን የነበረኝ ስሜት የኢትዮጵያ አርብቶ አደርና አርሶ አደር አንድ አይነት ነው ብዬ አምን ነበር። የአረብቲዋ አርብቶ አደር ከፊልቷ ወይም ከሰላማጎ አርብቶ አደር አትለይም የሚል እምነት ነበረኝ። እምነት ነው። ምክንያቱም ለምሳሌ የትግራይ ገበሬዎች ከአማራዎቹ ገበሬዎች ወይም ሌላ አካባቢ ካሉ የደጋ ገበሬዎች በምንም አይለዩም። ሴቷን በጣም አትለይም። አዳፋ ልብስ ነው። ሴቷም ሹርባዋ ይመሳሰላል፣ ደግነቷ ይመሳሰላል፣ አዛኝነቷ ይመሳሰላል። ሁላቸውም አንድ አይነት ናቸውና ይሄንን ስሜቴን አነስ ባለ መልክ አየው የነበረውን አሁን በአብዛኛው ቦታ በመሄድ አየሁት። ቋንቋቸው ይለያያል፣ በተወሰነ ደረጃ ስነ ልቦናቸው ይለያያል። በአጠቃላይ ግን ኢትዮጵያዊነታቸው በጣም የሚያመሳስላቸው ነገር አለ። ሁላቸውም ደጎች ናቸው። ሁላቸውም በጣም ጥሩዎች ናቸው። በሚያስደነግጥ መልኩ ሁላቸውም ስለ ኢትዮጵያዊነት ያስባሉ። ይሄ ነው እንግዲህ ትልቅ የገረመኝ ነገር። ይሄ ተስፋዬን አጭሮብኛል። አብዛኞቹ ቢያንስ እኔ ያገኘኋቸው የኢትዮጵያ ችግርን ያመጡት የኢትዮጵያ ልሂቃን፣ ምሁራን እና ፖለቲከኞች እና የመንግስት ኃላፊዎች ናቸው ብለው ያምናሉ። አብዛኞቹ ይህንን ችግር ሊፈቱ የሚገባቸው እነሱ ናቸው ብለው ያምናሉ። አብዛኞቹ ደግሞ ለሰላም ቅድሚያ ሰጠን እኛም ጭምር እንደ ሰው ተቆጥረን መመካከር መቻላችን ትልቅ ድል ነው ብለው ያምናሉ። ስለዚህ ይህን ነው ያስተዋልኩትና ምናልባት ወደዚህ ሀገራዊ ምክክር ኮሚሽን ሳልመጣ ብቀር ኖሮ የኔ ስኮፕ ወይም ደግሞ የኔ የእውቀት ማዕዘን ጠበብ ብላ ትቀር ነበር። ግን አሁን የበለጠ ሰፋች። በተለይ ደግሞ እኔን ከሚደግፉት ውጭ ደግሞ ወይም ኮሚሽኑን በአጠቃላይ የሚነቅፉት ደግሞ የሰጡኝ ግብአት የበለጠ ጠንካራ እንደሆነና ብዙ ነገሮች ላይ ትኩረት እንዳደረገ ረድቶኛል። ለምሳሌ ለምንድን ነው ምሁራን በአሁኑ ሰዓት ለዘብተኛ የሆኑት የሚለው ጥያቄ በጣም ያስጨንቀኛል፣ በጣም ያስፈራኛል። ኢትዮጵያዊነትና ኢትዮጵያውያን በየቦታ ያየሁት ተስፋ እንደጫረብኝ ሁሉ በአሁኑ ሰዓት ያሉ ምሁራን ግን ለዘብተኛ የመሆን አካሄዳቸው ያስጨንቀኛል። ይሄ ብቻ ሳይሆን ደግሞ ወደ አንድ በኩል ማጋደላቸው ሁሉ ያሳስበኛል። ምክንያቱም በአሁኑ ሰዓት ለምሳሌ ከመደገፍ ይልቅ መንቀፍ ተከታይሽን ያን ውስን ተከታይ ያበዛልሻል። ውስን ተከታይ ብዙውን አይደለም ያርካል። ወደ ኢትዮጵያ ሕዝብ ጋር ይርኩ ውስኑ ተከታይ ግን አንቺን ይሻለዋል። ይሄን ምለው ምንድነው? ይሄ ኢትዮጵያ ሀገራዊ ምክክር በብዛት የምሁራንን ግብአት ይፈልጋል። የምሁራን ግብአት ግን በአሁኑ ሰዓት ከተወሰኑት በስተቀር አብዛኛው ዳር ላይ ሆኖ ማየትን ይፈልጋል። ይሄ የምሁራን ምናልባት
አማርኛ እየፈለኩለት ነው። አይ ልተወውን ፈልጌ ነው። ምሁራኑ በቃ ዳር ሆኖ ማየቱ ይሻላል ብሎ የመረጡ ይመስላሉ። ዳር ሆኖ ደግሞ የሚታይበት ጊዜ ላይ አይደለም አሁን ያለ ነው። ምክንያቱም እኛ ኢትዮጵያውያን አንድ ሀገር ነው ያለች። አሁን ከዚህ እድሜ በኋላ የትም ሂድ ብትይኝ ምን እንደመሆን አላውቅም። የዛሬ 40 ዓመት ብሄድ ኖሮ እንደ ጓደኞቼ ምናልባት የተስተካከለ ኑሮ ልኖር እችላለሁ። እዚህ በመኖሬ እግዚአብሔር ይመስገን ያጣሁት ነገር የለም። ግን የኔ ማግኘት ብቻ በትንሹም ቢሆን እርካታን አይሰጠኝም። ምክንያቱም ሁላችንም ቢያንስ 2 ጊዜ በልተን ብናድር፣ ይሄ ወጣት ጦርነት አቁሞ ወደ ስራ ቢገባ፣ ወደ ትምህርት ቢገባ፣ ወደ ልማት ቢገባ፣ እኔም ሳልፍ እንደው ተረጋግቼ ላልፍ እችል ይሆናል ብዬ አሁን ባለሁበት ጊዜ አስበዋለሁ። እና የምሁራን ለዘብተኝነት በጣም እንግዲህ ከጊዜ ወደ ጊዜ መጠናከሩ የበለጠ ያሳስበኛል። ይህንን የምለው ለምሳሌ አሁን ለአመካካሪነት ብዙ ወደ 192 አመካካሪዎችን መልመለን አዘጋጅተን የሚቀጥለው ሳምንት በኢንተርናሽናል በዓለም አቀፍ አሰልጣኞች ስልጠና ይወስዳሉ፣ ዝግጁ ይሆናሉ። ልክ እንደኛ የተመረጡ ሰዎች ማለት ነው። አመካካሪነት ኮሚሽነሮች አምጡ ተብለን እኔ አንድ 5 ሰዎች አመጣለሁ ብዬ በጣም ማከበራቸው ትልልቅ ሰዎች ስም ያስኩና 5ቱን ጠየቅኩ። እንዳውም ይህንን በቀደም የፌዴራል እና አዲስ አበባ ተጽዕኖ ፈጣሪዎች ጋር አንስቸው ነበር። እንደው ከ5ቱ ጠይቄ ስንቱ እሺ ያሉኝ ይመስላችኋል ብዬ ጠይቄያቸው ነበር። እና እንግዲህ አንቺን በጠይቅሽ ልትመልሽ ትችላለሽ። ከመንደርደሪያው ሊቀንስብኝ ይችላል። መጀመሪያ ግን እርስዎ ጠይቀዋቸው እምቢ ይላሉ ብዬ አልጠብቅም። እንግዲህ ይኸውልሽ እንግዲህ ምናልባት ከ5ቱ እንደ 2ቱ እምቢ ብለውኝ ከሆነ ወይ 3ቱ እምቢ ብለውኝ ከሆነ ምን ነው እንደው አነሱ ልትይ ትችያለሽ። 2ቱ እምቢ ብለውኝ ከሆነ ደግሞ እንዴ ማን ነው 3ቱ እምቢ ብለውኝ ከሆነ ምን ነው በዙት ያለሽ። 5ቱም እምቢ አሉኝ እና ይሄን አስደነገጠኝ። ይሄ ያስደነግጣል። ለምንድን ነው የሚያስደነግጠው? የ5ቱም መልስ በቀናነት ነው የመለሱልኝ። እንደው ይሻላል ብላ ነው እንደዚህ አሁን በዚህ ጊዜ በዚህ ሚዲያ እንዲህ ባለበት ወይም እንደዚህ ከመንግስት ጋር በሚታይበት የኔንም ያውቃሉ። እንደው አንተም ራሱ ታሳዝነናለህ። እኔ ምንም አላሳዝንም። ምንም ለሀገር የመሰለኝን እስከ ጥቅምት ድረስ አስተዋጽኦ አድርጌ እወጣለሁ። ምንም የመሰለኝ ነገር የለም። ቢያንስ እዛ ማድረሴ ለውርሱ አስተዋጽኦ ያኖረዋል፣ ለሌጋሲው። ምክንያቱም የኢትዮጵያ ሕዝቦች 4000 ሆነው 1 ወር መክረው ቀጠሮ ተያይዘው መውጣታቸው ትልቅ ውጤት ነው ለእኔ። ሂደቱ ራሱ ብዙ ያስተምራል ብዬ አምናለሁ። እና እኔ ምንም ነገር የለብኝም። እና እንደው በቃ እኮ አሁን እኮ እንደዚህ ካረክ እኮ እንደ ሚዲያው እንደዚህ ይላል፣ ወደዚህ በኩል ወገንክ ይላል፣ ወደዛ ወጣ ይላል፣ እዛ ደግሞ ደጅ ያለው ምን ሊል ይችላል። ደጅ ሁልጊዜም አንድ ነገር ብታረጊ ማለቱ አይቀርም። የአባትና የልጁና የአህያው ታሪክ ነው። ይህን ታሪክ ሳታውቂው አትቀሪም። እና ምንም አደረጉ አባትና ልጅ ምንም አህያውን በተመለከተ ሰዎች መናገራቸው አልቀረም። ምንም ለብቻውም ነዱት፣ ላዩ ላይም 2 ሆነው ወጡበት፣ ተሸክመውትም ሄዱ። ወይም አንደኛው ልጁ ቀድሞ ወጣ ወይም አባትየው። ሰዎች ማለታቸው አይቆሙም። ግን ይህንን ማለታቸውን የማያቆሙት ደግሞ የተወሰኑ የማህበረሰብ የተወሰኑ ልሂቃን ናቸው። እና አብዛኛው ህዝብ ግን እንዳልኩሽ ምክክሩን ይፈልገዋል፣ መነጋገር ይፈልጋል፣ መደማመጥ ይፈልጋል፣ መግባባት ላይ መድረስ ይፈልጋል፣ ከሁሉ በላይ መተዋወቅ ይፈልጋል። እና የጥሩ አጋጣሚ ስለሆነ እንዳልኩሽ ልል የምችለው ይሄን ነው። ቅድስት ስለሰጣችሁኝ እድል በጣም አመሰግናለሁ። ረጅም ጊዜ ወሰድን። ፕሮፌሰር ሶም ሳይሰለችው የጠየኳቸውን ጥያቄዎች ስለመለሱልኝ በጣም አመሰግናለሁ። እኔ ጥያቄው የሚያልቅ ነው አይደለም፣ ግን እንደተባለው አልቅም። ለፈቃደኝነቱም ስንመጣ ጀምሮ ለነበረን አቀባበል እጅግ በጣም የከበረ ምስጋና አለን። እኔም በየጊዜው ስለምትሰሩት ስራ እንግዲህ ተቋማችሁን በጣም አመሰግናለሁ። ድሮ በሙያዬም ሳገለግለው የኖርኩት ተቋም ነው ፋና። ስለዚህ በርታችሁ ቀጥሉ። ከዚህ ወዲያም ትልቅ ኃላፊነት አለባችሁ። በተለይ ምክክሩን በተመለከተ ኃላፊነታችሁን በአግባቡ እንደምትወጡ የተለያዩ ቋንቋዎችን ስለምታስተናግዱም ጭምር
በዚህ አጋጣሚ ምስጋናዬንና አደራዬን አስተላልፋለሁ። እግዚአብሔር ይስጥልን። እናመሰግናለን። ውድ ተመልካች አድማጮቻችን ፋና ፖድካስት አንድ ጉዳያችን እንዳደመጣችሁት፣ እንደተከታተላችሁት፣ እንደተመለከታችሁት ነበር። ሀገራዊ ምክክር ኮሚሽን እስካሁን የ4 ዓመት ጉዞውን አጠናቆ አሁን ሐምሌ 8 ለሚያደርገው ጉባኤ ትልቅ ዝግጅት እየተደረገ እንደሆነ በስፋት ያነሳንበት ነው። ከዚህ በፊት ደግሞ ይህንን ሂደት አንቀበልም ብለው የነበሩ አካላት አሁን እየተቀበሉ ወደ ሰላም አማራጭ እየመጡ መሆናቸውም ሌሎችም ጭምር እንዲመጡ ጥሪ የቀረበበትን ውይይት ያደረግንበት ነው። ከዚህ ጋር በተያያዘ የዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ከኛ ጋር ቆይታ አድርገዋል። እኔ ቅድስት ዘውዱ ነበርኩኝ ከእናንተ ጋር ቆይታ ያደረግኩት። ከባልደረቦቼ ካሜራማን ባለሙያዎች ጋር ቆይታ አድርገናል። የበዛ ሰላምና ጤና በያላችሁበት ይሁን። ጤና ይስጥልን።